ነቱቡ ኢለላሂ ጀሚዓ ስለ ተውባ ይሆናል ተውባ ማለት التوبة تعني العودة والرجوع والإنابة ተውባ ማለት ትርጉሙ መመለስ ማለት ነው ጸጸት የሚለው ቃል አይተካውም ተውባ ጸጸት ከተውባ ሸርጦች ውስጥ አንዱ ነው ነደም የምንለው ተውባ ግን ይሄ መመለስ ማለት ነው ካለህበት መጥፎ አላህ ከሚጠላው ሁኔታ አላህ ወደሚወደው ሁኔታ መመለስ ተውባ ይባላል በጣም የሚገርማችሁ ወንድሞች እኔ ኪታቦችን ሳገላብጥ የተወበትኩ አልመስለኛለ አሁን መስፈርቶቹን ስነግራችሁ ይገርማችኋል ተውባ ተጅዲድ ማድረግ እንዳለብን ታውቃላችሁ እንዳዲስ ነገር ግን ጸሐፊው ምን ይላል وبعض الناس يتساءلون لماذا اتوب ሰዎች ሲጣየቁ ልታይ ትችላለህ ስለ ተውባ ሲነገር ለምንድነው የምትወብተው አኒ ለም ارتكب الكبائر ይላል ትላልቅ ወንጀሎችን አልሰራሁም ለምንድነው የምትወብተው ይላል ምነው ብዙ ጊዜ ተውበት ሲባል ጭንቅላታችን የሚመጣው ነጥብ ምንድነው ዚና ሰርተ ከሆነ ሽርክ ሰርተ ከሆነ ትላልቅ ከባኢር የሚባሉ ወንጀሎችን ሰርተ ከሆነ ይመስልሃል ተግባባን ተውባውን ጭንቅላታችን መጣው ተውበት ስትለው ከባኢር ወንጀል ብቻ ይመስለዋል ላ አሉ ዑለማ التوبة منزلة المنازل توبة درجة له يعني أن التوبة لكل درجات الإيمان ليتن يوم إيمان إركن توبة يسفلقه يتقبابان إحسان درجان كوا بالدرس توبة يسفلقه أنا قلنا هون مجمر الله شو ብዙዎቻችን ምናልባት ከባኢር ወንጀሎች አልሰራን ይሆናል አላህ እዚህ መስጂድስ ምናልባት የተሰበሰበ ልጆች ነገር ግን ሳናቀው የሰራናቸው ከባኢር ወንጀሎች አሉ ግን ከባኢር ሳይመስሉ ይሄ ከባኢር ወንጀል ማለት ደግሞ ረመዳን አያብሰው ሶላት አያብሰው ተውባ ነው ተውባ የሚባል የራሱ መስፈርት አለ እስላም ያስቀመጠው በዛ መስፈርት የተራመድክ እንደሆነ የሚደረገው ያ ወንጀል ለምሳሌ ላምጣላችሁ الجمع بين الصلاتين بولت صلاتوش مهل جمع مسجد يالا عذر ብዙዎቻችሁ የሚያጋጥመን ክፍተት ነው አይደል يقول النبي صلى الله عليه وسلم من جمع بين الصلاتين من غير عذر فقد آتى بابا من أبواب الكبائر أخرجه الترمذي والحاكم نبي صلوات ربي وتسليماته عليه من قالوا من جمع يسبسبسو بين الصلاتين بولت صلاتوش مهل يالا منم عذر شريعه كاسكمطاچو عذر وجه ሆኖ جمع ያደረገ ከባኢርን በራን ቆቅቷል ከባኢር ወንጀል ሰውየው ምናልባት መርካቶ ውስጥ ነው ዙሁርን ከዓስር ጋር ሊሰግደው ይችላል ደርሶበት አለይሰ ከذلك ሸሪዓው ግን ዑዝር ብሎ ያስቀመጠው ሁለት ናቸው አንድ ኒስያን ረስቶ ከሆነ ረስቶ ሁለተኛው ተኝቶ ከሆነ ዑዝር ይሰጠዋል ከዚህ ውጭ ግን ተውባ ነው የሚጠርገው ይህ ተግባባን ወንድሞች ምን ያህል ከባኢር እየሰራ እንዳለ ተእኺሩ الصلاه ሶላትን ማዘግየት ይሄም ከባኢር ወንጀል ነው ምንም አብዛኞቻችን ከኔ ጀምሮ የዘነጋነው ነጥብ ነው وقال الله تبارك وتعالى الله ሶላት የሚያዘግዩ ሰዎችን ሲወቅስ ምን ይላል فويل للمصلين ለነዛ ለሰጋጃን ወዮላቸው ወይም ወይል የሚባል አለባቸው الذين هم عن صلاتهم ساهون كسجدتاچو زنگي يهونت عبد الله بن عباس من يلالو ليس المقصود بالساهون هو الذي لا يصليها بكليه ساهون ማለት እዚህ ምዕራፍ ላይ የተፈለገው ሶላት ያቆመ የማይሰግድ ማለት አይደለም አሉ ምንድነው አሉ ولكن الساهي هو الذي يصلي الظهر قبل العصر ويصلي العصر قبل المغرب بدقائق مغرب كمدرسو بفيت عصرن نكانك አርጎ ይሰግዳታል ዙሁርን 9 ተኩል ላይ ይሰግዳል ዓሱር ከመታዘኑ በፊት ይህ ከባኢር ወንጀል ነው አላህ ለዛ ነው ወይል አላቸዋል ወይል ማለት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን ይላሉ አልወይሉ አሉ ሱብሃንአላህ ዋዱን ፊ ጀሃነም ውስጥ ያለ ሸለቆ ነው يهوي فيها الكافر عند كافر ورتاچ يمزغزغبتال
40 خريفا قبل أن يبلغ قعره سرو كمدرسو بفيت بأير لي 40 ዓመት የሚመዘገዝግበት ነው ያ አላህ ይሄን ወይል ለማን ያዘጋጀው ታላ አላህ ሶላትን ለሚያዘገዩት አብዛኞቻችን ይክፍተት አለብን ስለዚህ ከባኢር ወንጀል እየሰራን ነው ማለት ነው ሶጋኢር የሚመስለን ወንጀሎች ናቸው እነዚህ ሌላው المقدمات الزنا የዚና መንደርደሪያ የሚባለው የዝሙት ታቁታላችሁ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ كما في الصحيحين من حديث أبي هريرة بزجبت حديث من يلالو قال النبي صلى الله عليه وآله وسلم وزين العين النظر عين زنا يسرى لالو نبي صلى الله عليه وسلم يا عين زيناو حرام يهون النجر من ملكة كنيا ما يا حرام يهون النجر سبحان الله يدمو كبائر وانجل ተውባ ያስፈልገዋል ቁጭ ብለ ወደ ኋላ ምን ተቀሳቸው ሸርጦች አሉ በዛ ካልሆነ አይጠረግም ይወንጀል ተግባባን ምናልባት ዲሽ ተከፍትና حرام የሆነ ፊልም ታያለ የተገላለጠች ሴት ይት ከባኢር ወንጀል መንገር ላይ በጎዳና ስታልፍ ሴቶች ታያለ ሱሪዋን ወጥራ ምተደው ይህ ከባኢር ወንጀል አብዛኞቻችን ግን አይመስለንም ሌላ ከከባኢር ወንጀልስ ነካ አድርጌላችሁ ወደ ዋናው ርዕሰ ይልግባ الغيبة والنميمة يزاري وريتنا ياغرنو نطب هميتنا نجر ማዋሰድ ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ምንድነው ያሉት وإنا أرب الربا ታላቁ ወለድ ማለት عرض المسلم የአንድ ሙስሊም ክብር መጉደፍ ነው ተግባባን ማላችን የሰው ክብር ማጎድፍ አለ ነው ኢላ ማ ረሂመ ረቢ አላህ ካዘነለት ውጭ ስለዚህ ብዙ ከባኢር ወንጀሎች አሉብን ማለት ነው ተውባ የሚያስፈልገው ሌላው የሰራነው ዚና የጠጣነው ኸምር የዛሬ 10 ዓመትም ቢሆን ይሄው ሌላው አምስተኛው መስፈርት ونتوب من الذنوب التي مضت ولم نتب عليه ሌላ ምን ተውብተው እስከ ዛሬ የሰራናቸው ወንጀሎች አሉ ተግባባ ግን ያልተውበትናቸው ለምሳሌ ልውሰድላችሁ አንድ ሰው ከዚህ ሙልተዚም ከመሆኑ በፊት ወደ መስጂድ ዳዕዋ ከመሳተፉ በፊት የዛሬ 10 ዓመት ኸምር ይጠጣ ነበር ይሰም ኸምር ይጠጣ ነበር ከ10 ዓመት በኋላ ወደ አላህ ተመለሰና ወደ ዒባዳው ገባ ይሰው የዛሬ 10 ዓመት የጠጣው ኸምር አለ ያ ወንጀሉ ይማራል ላ አሉ ዑለማ ሸርጥ አለው ማሟላት የሚገባው ይህ ተግባባ ነው አሁን ተውባ የሚባለው ትልቅ ርዕስ ነው ህይወታችን ሙሉ ለሙሉ የሚቃኝ ርዕስ ነው እኛ ሰርተን ያለፍናቸው የረሳናቸው ወንጀሎች አሉ ተውበት የሚፈልጉ ቁጭ ብለ የዛሬ 10 ዓመቱን አስተዋውሰ የምትወብተው ተውበት አለ ካልሆነ ያ ወንጀል እንዳለ ነው ሱብሃንአላህ ስለዚህ በአጠቃላይ ተውበት እንዳለው መንዚለቱል መናዚል ለእያንዳንዱ የኢማን እርከን ተውበት ያስፈልገዋል አላሁ ሱብሓነሁ ወተዓላ መዲና ላይ የሄዱትን ሂጅራ አድርገው አገራቸውን ቤታቸውን ጎረቤት ንብረት ጥለው የሄዱትን ሰሃቦችን መዲና ሂጅራ ካደረጉ በኋላ አንድ ቁርአን አወረደ ምን አላቸው ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ትፍሊሑን እናንተ ሙእመናን ወይ በአጠቃላይ ወደ አላህ ተመለሱ ፈላህ ታገኙ ዘንድ ሰላም ነጃት ወጡ ዘንድ ለማን ነው ይሄ አያት የወረደው ለሰሃቦች ያው መዲና ላይ ሂጅራ ካደረጉ በኋላ መካ ውስጥ 13 ዓመት ከተገረፈው ተከተከቱ በኋላ መዲና ላይ ሄደው አላህ ቱቡ ተውበት አድርጉ ይላቸዋል ለሰሃባን የተባሉ ጭራሽ ማለት አዩሃል ሙእሚኑን ሙእመናን አለ ሙእመናን ሱረቱል ሙእሚኑን ላይ አላህ ባህሪያቸውን ጠቅሰዋል አይደል والذين هم لفروجهم حافظون على صلواتهم ብዙ ነው መስፈርታቸው ይህም መስፈርት ያሟሉ ሙእሚኖችን ወደ አላህ ተመለሱ አላቸው ስለዚህ ከመሃላችን ከባኢር መሰራ ካለ ሶጋኢር መሰራ ካለ ተውባ ያስፈልገዋል አሁን እየተግባባ ነው ተውባ ምን ያህል እንደሚያስፈልገን ርዕስ ለምን እንደተያዘ ተግባብተናል ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي أخرجه إمام أحمد والطبراني في الكبير بزي حديث ليمن يلالو يا أيها الناس إن أنت يسول جوتشو يلالو
استغفروا ربكم وتوبوا إليه ودع الله استغفار أدرقوا كزام ودسو تملسوا فإني ألو أنينكوا أستغفر الله وأتوب إليه في اليوم 100 مرة أني ودع الله بكانوست متو جزي استغفاري أدرك ودع الله ملسالو إن أنتم استغفاري أدرقاتشو تملسوا إلالو ما نوهين ميلوت نبي صلى الله عليه وسلم الذي غفر الله له ما تقدم من ذنبه وما تأخر الله يعلفونم يمجونم وانجلي ماراتشو أني انكو استغفار أدرقالو درجاونا ياچوت يتنيوم إيمان ركن درجة نبي وانجلي اللاتشو استغفار ما يدرقوت إننا أنت استغفار ما رقن دالة بالله استمرون يبلت ودى الله لمكة ربنا سلزي نبي صلى الله عليه وسلم استغفار كادرقو فكيف بي وبك أننا أنتس سلزي ودعنا ورئيس نقبالن توبة الله سبحانه وتعالى بزو وانجل اندمن سرا سلمياك قرآن لي تملسوا إلنا ودع الله سبحانه وتعالى تملسوا أنت مؤمنان إلان يقول الله تبارك وتعالى الله سبحانه وتعالى من إلال يا أيها الذين آمنوا توبوا إلى الله توبة نصوحا يا الله إن أنت يا أمناتشو مؤمنان وي ودع الله توبة نصوحا ترت يالك مملس تملسوا بزو وانجيل اللباتشو قن ودني تملسوا توبة نصوحا نمتبالوا على علماء لها معانيين علو هلت ترقمالات نصوحا نميلو توبة نصوحا نالات هلت ترقمالات على علماء عندنا يوم من مالتنا التوبة الشاملة ملو يهونا توبة مالتنا كيتن يوم وانجلاتشنا كيتن يوم كاقود دلو قداي نسو ترت بلاچو تملسوا تقبابا خمر يتتا خمرن توبتا كوانا صولات ما زقيتن اما توبتا برمج نسوحان تقلل يالش توبت ولتن يوم معنا لو جميل للغاية بتأم متامرنات منالو نسوحان ميلو مشتقة من النسيحة نسوحان ميلو هي قال بعربيا مشتق ነው የተራባ ነው نصح ينصح نسوحا صرف የቀራችሁ ሰዎች ታውቁት ይሆናል ከዚህ የተራባ ግስ ነው ነصح ነው መከረ ከሚለው የተራባ ግስ ነው ተግባባ ስለዚህ ምን ማለት ነው አሉ እቺ ተውበቱ አሉ ሰውየው የተወበታት ተውበት ሌላ ጊዜ ወደ ወንጀል ሊወድቅ ሲል ራሷ እቺ ተውበት ተንሰሑ ትመክረዋለች ይተግባባ ነው ومن قوتها ከጥንካሬዋ ከተውበቱ ጠንካራነት ሰውየውን ሌላ ጊዜ ወደዛ ወንጀል ሊመለስ ሲል ያቺ የተወበታት ተውበት ያለቀሳት ዙራ ታነቀዋለች توقظه ታነቀዋለች ዙራ توبة النصوحة مالتي هنا نبي صلى الله عليه وسلم بحديثات شولي من إلالو إن الله عز وجل يبسط يده بالليل ليتوب مسيء النهار الله سبحانه وتعالى بلليت الجن يزنت يمارت الجن يزرقال لمن ليتوب مسيء النهار كان وانجلي سرا الله يمس بما تودسو دي ملس ويبسط يده بالنهار ليتوب مسيء الليل بلليت دمو الجن يزرقال لمن بكان الجن يزرقال لليت سيامسوت يده اندي توبتو علماء وش من يلال والله رزقاتشن እንኳን እንደዚህ ያልተለቀቀም ይላል የተውበት በር 24 ሰዓት ክፍት ነው እየተግባባ ነው የተውብ አላህ እየጠራ ነው እጄን ዘርግቻለሁ ኑ ብዙ ወንጀል ሰራችሁ አላቃለሁ ኑ ወደኔ 24 ሰዓት ሙሉ በሬ ክፍት ነው لا اله الا الله ከዚህ በላይ አዛይ ጌታ አለ اخواني سبحان الله الله سبحانه وتعالى لباروچو حقيقة رحيم يونا جيتان بطعم هزاي جيتان ميقرماتشو حديث لنقراتشو كما في صحيح مسلم من حديث عمر بن الخطاب قال عمر بن الخطاب زقبوت صحيح مسلم لي بتزقبوا حديث لي من يلالو مسلاتشو عندي يلال كنبي صلى الله عليه وسلم قال قومن يال تسبسبا كنبي صلى الله عليه وسلم قال حرب الهوازين የሐዋዚን ጦርነት አብቅቶ ምርኮኞች ህፃናት ሴቶች እዛ ተሰብስበው ነበር ነብዩ ሰለላሁ ዐለይሂ ወሰለም ሶላዋት ኢንሻአላህ ማውረድ አለበት اللهم صل على سيدنا محمد وعلى ال سيدنا محمد
ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ጋር ቆመው ይያሉ ምን ይላል فإذا امرأة من السبي تبحث وليدا لها وتسعى عندي ሴት ልጇን እየፈለገች እየሮጠች ትመጣለች ስዕሉን ተመልከቱት እንዴት እንዳስቀመጡት ሐዲስ እየሮጠች ትመጣለች ልጇን ፍለጋ ነው ከዛ አንዱን ህፃን ታነሳዋለች ልጇ አይደለም መልሳ ታስቀምጠዋለች ሌላ ልጅ ሩጣ ታነሳለች ልጇ አይደለም ትጥለዋለች حتى وجدت صبيا وأخذته ثم ضمته إلى صدرها وألقمته ثديها ከዛም ልጇን ስታገኝ አብራኳን ክፋይ ልጇን ሩጣ አነሳችውና አንባውን እየተራረገች ጡቷን አፍ ውስጥ ጨመረችው ይህን የሚገርም የእናት ፍቅር የተገለጸበትን ክስተት ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቹ ጋር ይው ስለነበር فالتفت الى اصحابه وقال ወደ አስሐቦች ዞር አሉና ምን አሉ አተረውን هذه طارحة ولدها في النار ይቺ ሴት ሳት አቀጣጥለን እንዲ ጓጉታ ናፍቃ ያገኘችው ልጇን ሳት ላይ ጣይ ብንላት ትጥለዋለች እንዴ አሉ ሰሃቦቹ ምን አሉ قالوا لا لا وهي تقدر على الا تطرحه يا رسول الله لا اتلوم يا الله ملكتኛ እንዴት አንጀታው ቆርጦ ትጥለዋለች ሳት ላይ نبي صلى الله عليه وسلم زرنا لله أرحم بعباده من هذه بولدها الله سبحانه وتعالى لباروچو እቺ እናት ለልጇ ከተንሰፈሰፈችው በላይ ይንሰፈሰፋል አዛኝ ጌታ ነው ያለ እጄን 24 ሰዓት ሙሉ ዘርግቻለሁ ኑ ባሮች ይያለና ያለ እየተግባባ ነው ወንድሞቼ سيدنا علي ابن ابي طالب من يلالو مسلاچو والله يلالو يا الله رحمت سيغلصو اني يوم القيامه حساب ميتساسب ين وانجل سرتال ين صلاه اغدلال بلو ميتساسب እናት አባት ይሁኑ ቢባል አልፈልግ ማን እንዲሆን ነው የምፈልገው አላህ Subhanahu Wa Ta'ala እሱ ይበልጥብኛል እሱ ቢተሳሰበኝ ነው የምፈልግ አተረውና رحمة الله ይህ አዛይ ጌታ ነው እጅ ዘርግቻለሁ ኑ እንዳጎደላችሁ አቃለው የሚለን እየተግባባን ነው ለዛ ነው ነብዩላህ ይላሉ ኢነ ረቢ ረሂሙን ወዱድ የኔ ጌታ አላህ አዛኝና ባሮችን ወዱድ ነው አፍቃሪ ጌታ ነው ይህ ጌታ ነው እንግዲህ ኑ እያለ የሚጠራን يورد ابن القيم عن بعض العارفين ابن القيم يا ابن تيمية አንጋፋ ደረሳ አንድን ታሪክ ኪታባቸው ላይ ተቀሱ ይህን ክስተት የወሰዱት عن بعض العارفين عند عارف ከሆኑ ያላህ ባሪያ ነው عارف ማለት በዘመናዊ ቋንቋ እንዴት ነው عارف ምን ለብሰው ግልጽ ነው አይደል عارف ማለት በእስልምና ቋንቋ ግን عارف بالله ማለት አላህን የሚያውቅ ማለት صالح عبيد የሆነ ሰው عارف بمقام الله ይህ عارف ይባላል ይህ ሰው አንዴ ጎዳና ላይ ሲያልፍ የሆነ ክስተት ተመለከተና ዘገበው ኢብኑ القيم ከሱን ታሪክ አነሱት ታሪኩን ስሙት انه راى في بعض السكك بابا قد فتح አንዴ ያ ሰው በጎዳና ላይ ሲያልፍ በር ይከፈታል وخرج منه صبي يستغيث ويبكي ከዛ ቤት ውስጥ አንድ ህፃን ልጅ እያለቀሰ እየተማጸነ ይወጣል وامه خلفه تطرده እናቱ ደግሞ ከኋላ ውጣ ነው ብለ ያለች ያባረረች ታባረዋለች سبحان الله حتى اذا خرج ልጁም እንደወጣ فاغلقت الباب في وجهه በሩን ፊቱ ላይ ጥርቅም ማረገችና ወደخلت ወደ ውስጥ ገባች ይህን ክስተት ያን عارف ሰው ይቆሞ ይከታተላል እናት ልጇን አባራ ስትሰደው وذهب الصبي غير بعيد ثم وقف مفكرا ከዛም ይሄ ህፃን ልጅ ራቅ ብሎ ሄደና ተንደርድሮ ደረጃው እንደወረደ ቆሞ አሰበ ተግባባ ህፃን ልጅ ነው ገና ምን አለ መሰላችሁ فلم يجد مأوى غير بيت الذي اخرج منه ከወጣበት ቤት ውጭ ሊጠጋበት የሚችል ሌላ ቤት የለው ከእናቱ ውጭ ሊያስጠጋው የሚችል የለም ولا من يأويه غير والدته ከእናቱ ውጭ የሚያዝ የሚንከባከበው የለም የት ይሄድ እናቱን ያባረረችው كأنات ششتي تدل من فرجع مكسور الكلب حزينا لب تسبرو ودبر تملس ودناتو بيت فوجد الباب مرتجا مغلقا
በሩ ክርችም ብሎ ተዘግቶ አገኘው فتوسده ووضع خده على عتبة الباب ونام ጉንጩን በሩ ጋር አስደገፈና ሌላ የት ይሄዳል እናቱ በር ላይ ግድም ማለህ ሰው فخرجت امه እናቱ ስትወጣ ልጁ አይደለም እንዴ ስትወጣ فلما رأته على تلك الحال لم تملك أن رمت بنفسها عليه ልክ ስታዩ ያብራኳን ክፋይ በሩ ጋር ተደግፎ ተምዘግዝጋ ወደቀችበት والتزمته تقبله وتبكي ያለቀሰች አቀፈችው ልጇን ዳና وتقول ብላ ማለት ጀመረች يا ولدي اين تذهب عني አንተ ልጄ ከኔ ርቀየት ነው የምትሄደው من يؤويك سواي كان ውጭ ማን ነው የሚያስጠጋ እስኪ ንገረኝ يقول ثم ضمته الى صدرها ودخلت به بيتها ከዛም ልጇን እቅፍ አደረገችውና ወደ ቤት ይዛው ገባች ابن القيم من አሉ እቺና ያይዘው فتذكر قول الرسول አሉ እዚህ ላይ የነብዩን ቃል ያሉትን አስተውስ لله ارحم بعباده من الوالده بولدها الله سبحانه وتعالى ለባሮቹ አንዲት እናት ለልጇ ከምታዝነው በላይ አዛኝ ግልጽ ነው ወንድሞች سبحان الله يقول العلماء فأين تقع رحمة الوالدة من رحمة الله التي وسعت كل شيء የእናት ዝነት ሁሉን ነገር ካዳረሰችው ከአላህ ዝነት አንፃር ይትገባለች አላሁ አርሐም ይህ አዛይ ጌታ ነው እንግዲህ ኑ እጄን 24 ሰዓት ሙሉ ዘርግቻለሁ ይያለን ያለው ومن رحمة الله وفضله አሁን የምናየው የአላህ Subhanahu Wa Ta'ala እንዲ ያመጽ ነው እንዲ የወነጀል ነው እኛ ጋር ያለው እዝነትና ጸጋው እንመለከታለን ብዙ ወንጀል አለ እንደተነጋገር ነው اولها العلماء መጀመሪያ አላህ እዝነት በእኛ ላይ ستره عليك حال ارتكابك للذنب ወንጀል ስትሰራ ሸፍኖ ዝም ማለት ይህ መጀመሪያ ከአላህ እዝነት ነው ለኛ ግልጽ ነው ወንድሞች ወንጀል ሁላችን እንወድቃለን አላህ አያጋልጠንም ሰትሮት መጀመሪያ ዝም ይላል ይህ መጀመሪያ የአላህ እዝነት ነው አሉ ቢሻኑሮ አላህ Subhanahu Wa Ta'ala አጋልጦና ሰዎች የሚጠቋቁሙባቸው ሊያደርግን ይችላል ነበር ተግባባ የመጀመሪያ የአላህ ጸጋ በባሮቹ ላይ ያሉ ወንጀል ሲሰሩ ሸፍኗቸው ዝም ይላል ይመለሱ ይሆናል ብሎ እየተግባባና ያለህን ጸጋ والله ጎረቤት ቤተ ዘመድ አገር አይንህን ላፈር ሚለን ሰው ማድረግ ይችላል ነበር እንደምን ሰራው ወንጀል ቢያጋልጠ መጀመሪያ ሸፍኖ ያቆያል ትመለስ ይሆናል ثانيها ሁለተኛው የእዝነት መገለጫ አሉ حلم الله عليك في إهماله ትግስቱ የአላህ Subhanahu Wa Ta'ala ትግስት አንተም በማቆየቱ ተግባባ ወንጀል ስትሰራ ማቆየቱ አላህ ብዙዎቻችን ወንጀል ስንሰራ አላህ እኮ ያዘገየናል በከባድ አያዝ ሊይዘን ይችል ነበር ሌሎችን ሲይዛቸው ያየን ነው ሲቅለበለቡ ይህ من رحمة الله አሉ ሁለተኛው ዝነቱ ثالثها ሶስተኛው የአላህ Subhanahu Wa Ta'ala ዝነት አሉ إنه يغفر الذنب جميعا ሶስተኛው የአላህ ዝነት ሙሉ ወንጀላችንን መማሩ ከኔ ጋር ናችሁ ወንድሞች የአላህ ሶስተኛው ትልቁ ዝነት ወንጀል ሰርቻለሁ ብለ ስትመጣ ሙሉ ወንጀልህን መማሩ ይህ ትልቁ ያላህ ረህመት يقول الله تبارك وتعالى قرآن الله سبحانه وتعالى من إلال قل بلاتشو يا عبادي الذين أسرفوا على أنفسهم إن أنت بنفسه تشاتشو لي دنبر يالفاتشو بارو تشال الله لو مدن عبادي تقابل يا أيها الظالمون يا أيها العاصون نانتا مسنيو تشال من على يا عبادي على بارو تشيناتشو ወደ ነብሱ አስጠጋን الذين اسرفوا على انفسهم በነፍሶቻችሁ ላይ ደንበር ያለፋችሁ لا تقنطوا من رحمة الله كالله እዝነት ተስፋ አትቁረጡ ان الله يغفر الذنوب جميعا الله ወንጀሎችን እንዳለ ይምራል انه هو الغفور الرحيم እሱ ራሱ ነው አዛኝና ማሪው سبحان الله
ይህ አያት والله በደንብ ብናስተነት ነው የሚገርም ቁርአን ነው ተስፋ ደንበር አስረፉ على انفسهم የቀራችሁ ወንጀል የለም ማለት ነው ግን ቢሆንም لا تقنطوا من رحمة الله ከኔ እዝነት አትቁረጡ ከኔ እዝነት ተስፋ አትቁረጡ የሚገርመኝ ሐዲስ አለ ሐዲሱ ግን በጣም ስለሚገርም ሰነዱን ነግራችኋለሁ والحديث رواه الطبراني والبزار طبرانينا بزار يزغبوت حديث ነው وقال المنذري منذري من قالوا اسناده جيد قوي سنده ጠንካራ ነው አሉ منذري وقال ابن حجر ስለዚህ ሐዲስ ይናገር ይላል على شرط الصحيح የصحيح መስፈርት ይዞ ነው የመጣው ይላል صحيح የሚመዘንበት ሚዛን ጠብቆ የመጣ ሐዲስ ነው وذكره ابن قدامة في التوابين ابن قدامة የሚባሉት ተላክ ዓሊም التوابين ተመላሾች ከሚለው ኪታብ ላይ ይህን ታሪክ ዘግበውታል በጣም የሚገርም ሐዲስ ነው ስሙት يقول أن بني إسرائيل عندي بني إسرائيلوች أصابهم قحط عظيم ትልቅ የሆነ ድርቅ መታቸው بني إسرائيل على عهد موسى بنبي الله موسى زمن فاجتمعوا إلى نبي الله موسى ወደ ነብዩ الله موسى ተሰበሰቡና وقالوا ብለዋሉ يا موسى أنت موسى وي ادعوا الله لنا يسقينا الغيث الله سبحانه وتعالى ዝናብ እንዲያወርድልን ለምንልን አሉት እነዚህ ሰዎች ነብዩ الله موسى ይላሉ 70,000 ሰው ያዙና በረሃ ላይ ወጡ كانوا 70,000 أو يزيدون إلى الزجب كسباشم ይበልጡ ነበር በረሃ ላይ ይዟቸው ወጣ ዱዓ ላይ ያደርግ እጃቸውን አነሱና ነብዩ الله موسى عليه السلام ምን አሉ ኢላሂ ጌታችን ሆይ እስቂና غيثك وانشر علينا رحمتك ዝናብ አውርድልን እዝነትህን ዘርጋልን አሉ وارحمنا እዘንልን بالأطفال الرضع وبالبهائم الرتع وبالمشائخ الركع سبحان الله ጌታችን ሆይ የኛን ወንጀል ተወውና እኒ ለሚጠቡ ህፃናቶች ስትል ለነሱ ስትል ዘንልን ለእንስሳዎች ስትል ለጎብጠው ለሚሄዱ ሽማግሌዎች ለነሱ ስትል አዝና አውርድልን ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ልክ ይሄን ዱዓ ያደረጉ ይያለ ጭራሽ ሰማይ ላይ የነበሩ ዳመናዎች ተበታትነው ጠፉ ነብዩ ላይ ሙሳ ዱዓ ያደርጋሉ ዳመናው ተበታትነው ይጠፋል እንኳን ዝናብ ሊወርድ ما زادت السماء إلا تقشعا وما زادت الشمس إلا حرارة ፀሐይ የበለጠ የበረታሽ ደመናዎች እየተበታተኑ መጥፋት ጀመሩ ነብዩ ሙሳ አለይሂ ሰላም ክስተቱ ገረማቸውና وقال موسى نبي الله موسى ምናሉ يا ربي ጌታችን لما لا ينزل المطر علينا ونحن ندعوك ونتذلل إليك ጌታችን ዝናቡ ለምንድን ነው ያልወረደው እኛ እየለመን እየተማጸን እየተናነስን الله سبحانه وتعالى من على يا موسى كيف أسقيكم انديت بينو زناب ما ورد الله شو وفيكم عبد يبارزونني بالمعاصي منذ 40 سنة كنا انت مهل عند وانجلن يالا 40 عمت مولونين بتلالك وانجل سيامس انيورا ينورا من يفتر طاريا فنادي في الناس سوش مهل تنستتتارا فليخرج من بين أذهركم كنا انت مهل يوتا فبشؤم معصيته منعتكم المطر من السماء بسو وانجل كفات نو كسماء يتأبتها الزنام يكلكل كواجو هزب زند تنسنا تتارا يوتا على لازم سباشي محل نيالو هيسو نبي الله موسى عليه السلام قال يا ربي أنا صوتي ضعيف دمس إيدك كمان ونديت سباشي سو مدرس يشيلال زي الله شوتن عندش إنكم ما نمولا فوق علوتو شيل لما سمات صوت مايك هي تتكبر نارل سباشي سو نديت لي سماني يشيلال جيتا أنا صوتي ضعيف الله سبحانه وتعالى من قال يا موسى عليك النداء وعلينا البلاغ أنت موسى تتأرى تبلال تتأرى ما درسيني على فيلت نبي الله موسى كف كاله ترارا لي وطونا تتأروا أنت جيتان 4 6 ينبرك باريوي وطا بانت مكيان تبتا زناب تكلكلنا الله سبحانه وتعالى ሁሉን ቻይ የሆነው ጌታ ይህን ቃል ወሰደና 70,000 ሰው ጆሮ ውስጥ ከተተው ይሳናል እንደ አላህ وما ذلك على الله بعزيز ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም
በድር ጦርነት ላይ ሙሽሪኮች ሲመጡ አፈር ጠጠር አንስተው ሻሃቲል ውጁህ ፊታችሁን ይክፉ ብለው ሲወረውሩት ሁሉ አይን ላይ አላህ ወስዶ ከተተው ይህን ጠጠር ከዛ ቁርአን አወረደና ወማ ረመይተ ኢዝ ረመይተ ወላኪን አላህ ረማ እኛ ነው የወረወርነው አንተ አላህ Subhanahu Wa Ta'ala 70,000 ሰው ጆሮ ውስጥ ወስዶ ቃል ከተተው ከዚህ አማጅ ባሪያ ውስጥ ይሄ ወሬ ገባ ይሄ ዜና ገባ ከዛ ምን ይላሉ ዘገባው ላይ ፈልተፈተ የሚናን ወሽማላ እኔ አይደለም አይ ሌላ ሰው ነው ብሎ ተረተረና ወደ ቀኝም ወደ ግራም ዞረ ሌላ ሰው ይወጣ እንደሆነ ብለዋል ሲያየው የወጣ የለም فعلم انه هو المطلوب ጥሪው እሱን እንደሚመለከት ተገባው ጥሪው ማን እንደሚመለከተው እሱንና እሱና ከዛ ምን አለ መሰላችሁ فقال لراس نفسه አወራ إن أنا خرجت من بين هذا الخلق كزيز بمال بوتا افتدحت على رؤوس بني إسرائيل كزيز بمال نين 40 ዓመት ያመስኩዬ بوتا كبني إسرائيل عين لودك ነው عين ላፈር ሊለይ ነው ህዝቡ ለካ በዚህ መንሃጢኔ ድርቅ የመታልሉኝ ነው وإن قعدت بينهم منع قطرة من أجلي አልወጣም ብዬ ደሞ እነሱ መሃል ቁጭ ብል በኔ የተነሳ ጠብታ ዝናብ ሊከለከሉ ነው ምን ያድርግ ይሰው አንድ በር ግን ክፍት ነበር ይላሉ የማንበር የአላህ Subhanahu Wa Ta'ala فانكسرت نفسه ልቡ ስብር አለች ودمعت አይኖቹ በእንባራሰ وادخل رأسه في ثيابه ራሱን ትከሻው ላይ የነበረችውን ጨርቅ ጣል አረገና አላህም ማነጋገር ጀመር ኢላሂ ወሰይዲ ጌታዬ አላህ 40 ዓመት ሳምፀው ወንጀለኞች ጋውኛ አቆየኝ አሁን ወደ አንተ ልቶብት በመጣ ታጋልጠኛለህ فاغفر لي يا كريم ማረኝ ጌታዬ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ فلم يستتم الكلام ሰውየው ይህን ቃል ገና አልጨረሰም አላህ ዶፍ ዝናብ ማውረድ ሲጀምር ከሰማይ سبحان الله فتعجب موسى نبي الله موسى تكرمنا وقال إلهي سقيتنا وما خرج من بيننا أحد جيتاي مالاتين عند سو سايوتا أتطهن እኮ ዝናብ አዘንብ فقال الله من አላቸው መሰላችሁ إن الذي به منعتكم هو الذي به أسقيتكم ቅድም የከለከልኳችሁ በዛ ሰው ወንጀል ነው አሁን ያጠጣዋችሁ በሱ ተውበት ነው አላህ Subhanahu يا الله نبي موسى عليه السلام ይህን ያላህ ምርጥ ባሪያ ግን መተዋወቅ ፈለጉና فقال موسى من قالوا إلهي أريني هذا العبد التائب يودانت يتملسن بارع እባክህ አሳይ ጌታ ያሉ الله سبحانه وتعالى من ذلك قالت يا موسى إني لم أفضحه وهو يعصني أفضحه بعد أن أطاعني أنت موسى 40 ዓመት ሲያምፀኝ ያላጋለጥኩት አሁን ወደኔ ሲመጣ ማጋልጠ ይመስልሃል አልነግርህም ይህን የሚስጥረኛዬ ነው إن ربي رحيم ودود አዛኝ ጌታ ነው ያለን ሐቂቃ ስለዚህ መመለስ በሩ ክፍት ነው ومن رحمة الله ሌላ ምስኪ ከአላህ እዝነት ከዚህ ከፍ ያለ ልንገራችሁ رابعا أردتنيا يا الله زنتنا فضل تبديل السيئات إلى الحسنات الله سبحانه وتعالى اسكزاري يسرانا تشون وانجلوج ود حسنات ود خير إسرائيل وتقلنا قدم يالله من دنو متوبر داك اللب متوبرون يكرتا بيه اللون ولله المثل الأعلى يا هونو قن متوبر دايز استمتا متوبر ست مسجد تبديل نو يتقبل የሰራው ዚና አለ በሐላል እንደተገናኘ አድርጎ መጻፍ ተብዲል ይባላል الله سبحانه وتعالى قرآن لي من إلال إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما إلا من تاب يتملس يتززت يتوبت سكر وآمن أمن عقيدهون استكاكلو تنقوي بيت يهدو سلمنا يلم عقيدهون استكاكلو آمن استكاكلو أمن
وعمل عملا صالحا دقن سرا سرا فأولئك النزئين مسفرت يعملوا سوج يبدل الله سيئاتهم حسنات الله سبحانه وتعالى يسرتن وانجل ወደ ሐሰናት ወደ ኸይር ስራ ይገለብጥላቸዋል እምራቸዋለሁ አይደለም ወንድሞች አስተውሉ እምራቸዋለሁ አይደለም የሰሩትን ወንጀል ወደ ሐሰና ቀይራለሁ አላህ ያ አላህ عند حديث لي حديث በጣም የሚገርም ነው اخرجه الطبراني في الكبير طبراني كبير كتابቸው ላይ እንደዘገቡት جاء شيخ هرم عند ሽማግሌ ጸጉሩ በሽበት የተሞላ ሽማግሌ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ ورق عزمه አጥንቱ ይላላ وانحنى ظهره ትክሻው ጎበጥ ያለ يدعم العصا من الكبر ከርጅናው የተነሳ ምርኩዝ ተደግፎ ነው ሰው የሚመጣው በእድሜ በጣም ገፍቷል ሰውዬው ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር መስጂድ ውስጥ ቁጭ ብለው ነበር ከዛ መስጂድ ውስጥ ገባና ከነብዩ ሰለላሁ ዐለይሂ ወሰለም ፊት ቆመና قال قالوا بصوت يخالطه الألم እዝነት ቁጭት በተሞላበት ድምጹ ምን አለ يا رسول الله አላቸው ሰለላሁ ዐለይሂ ወሰለም አንተ ያላህ መልእክተኛ ወይ أرأيت رجلا ينسوا أيه وندي أرأيت رجلا عمل الذنوب كلها وجل يتبالن كل يسرى ሽማግሌ ነው ፊትህ የቆመው ከልጅነቱ ጸጉሩ እንዲሽበት እስኪሆን በወንጀል የተጨማለቀ ሰው ነው ፊትህ የቆመው وهو في ذلك لم يترك حاجة ولا داجة إلا أتاها በዚህም ተጨማሪ ትንሽ ወንጀል ትልቅ ወንጀል ያልሰራው ወንጀል የለም لو قسمت خطيئته على أهل الأرض لأوبقتهم እሱ የሰራው ወንጀል الدنيا ላይ ላሉ መሬት ላይ ላሉ ሰዎች ቢከፋፈል ለመጥፋት ይበቃቸዋል የወንጀሉ ብዛት فهل لذلك من توبة ይህን ሰው አላህ ይምረዋል ትላለህን እንዴ አላቸው فسكت الشيخ ጸጥ አለ ሽማግሌው ነብዩ ሰለላሁ ዐለይሂ ወሰለም ይላል ዘጋቢው ቀና ብለው ሲያዩት እድሜ የበላው ወንጀል ያጨማለቀው ሽማግሌ ከዛ ምን አሉ فهل أسلمت سلمሃል እንዴ አሉት قال أما أنا أشهد أن لا إله إلا الله وأنك رسول الله እኔማ መሰክራለሁ ከአላህ ውጭ በሐቅ የሚገዙት ጌታ ለመኖሩ አንተም መልእክተኛ ስለመሆነ መሰክራለሁ قال النبي صلى الله عليه وسلم قالوا تفعل الخيرات وتترك السيئات فيجعلهن الله خيرات كلهن بل انقدا كذي بهلا خير تسرالله ወንጀል ከተባለ ትርቃለህ አላህ Subhanahu Wa Ta'ala እስከዛሬ የሰራውን ወንጀል እንዳለ ወደ ኸይር ይለውጥልሃል ይምርሃል ነው ያሉት ላ ወንጀልን ወደ ኸይር አላህ ይለውጥልሃል ዘጋቢው ምን ይላል ያመነው የሰማው ማመን አልቻለም ሰውየው ቀና አለና ወገደራቲ ወፈጀራቲ ያ ረሱላህ ትላልቁን ያንን ወንጀል ነው እንዲማራል የምትሉኝ يوم خير ይለወጥልሃል قال وغدراتك وفجراتك አው ነው ምልህ فصاح الشيخ وقال الله أكبر الله أكبر الله أكبر مجوه جمر شيخ يدستو تدقفوت يمتاو بالترانسان الله أكبر فما زال يكبر حتى توارى عنه كالناس اسكي سور درس الله أكبر سبحان الله ينو قيدي الله سبحانه وتعالى يسرانون وانجل ود حسنات يلوط لنا من رحمة الله سبحانه وتعالى ወንድሞች ያላህ እዝነት እየታየን ነው 100 ብር ዳ ኑሮብ ሰው ስትመጣ 100 ብሩን አፉ በያለው እኮ ወግ ነው 100 ብር ዳ ልከፍል አልቻልኩም ሲል 100 ብር አውጥተ በስጦታ መልክ ብትሰጠውስ ወሊላሂ المثل الاعلى الله رحيم ودود ትልቅ አዛኝ የሆነ ጌታ ነው ያለ ወደ አላህ ልንመለስ ልንጸጸት ይገባል ኢንሻአላህ ليلة ومن رحمة الله سبحانه وتعالى
ገና ወደ ተውበት ሸርጥ ልንመጣ ነው ግን እዝነቱን ላሳያችሁ ነው የፈለኩት አላህ ምን ያህል ወንጀል እንደሚመር ምንም ብንሰራ አዛኝ ማሪ የሆነ ጌታ እንዳለ እንድታቁ ነው ፍላጎት ያው خامسا አምስተኛው የአላህ እዝነት ይላሉ ዑለሞች የአላህ እዝነት وهي من اعظمها ይላል ታላቁ የአላህ እዝነት የሚገለጽበት ቦታ ነው فرح الله عز وجل بتوبتك በአንተ ወደ አላህ Subhanahu Wa Ta'ala በመመለስ አላህ ይደሰታል سبحان الله ما غناه عنك الله كانت يتبقى هنا وشدة حاجتك إليه أنت دمو كسو دها هنا هي الله يسو لجوج دهوش لنار قال الله أنا كله نجر من كجلو الله دمو كهلو متكا جيتانو معصياتين كسلطانو ميقول له يلم خير سراتين كسلطانو ميجمر لت نجر يلم يهونو يالا الله سبحانه وتعالى ባሪያው ወደሱ ሲመለስ يفرح ይደሰታል አይገርምም ወንድሞች ነብዩ ሰለላሁ ዐለይሂ ወሰለም የአላህ መደሰት በሚገርም ሁኔታ ገለጹት ይህ ሐዲስ كما في الصحيحين من حديث عبد الله بن مسعود በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ታሪክ ይናገራሉ ይህ ሰው በረሃ ላይ ወጥቷል سبحان الله يسو برهلي وطا في راحلتي بجمل سنكون مقبون متتون چنو يسو وده من يوتال وده برها يوتال رجم قزو يتقوازي يال برها محل لين درسة اسكي لرفنا تنش لتنيا بلو السن دكما وصاحيو تنش الرف بلو كوچ اندالنا قدم من دالة سيناكا يزات يمتاو جمل مقبون ልብሱን መጓጓዣውን ስንቁን ይዛ ጠፍታለች ሲነቃ የለም ባዶ በረሃ ላይ ነው እንደይመለስ የመጣበት አገር ሩቅ ነው ወደፊት በእግሩ እንደይቀጥል ሩቅ ነው መሃል ላይ ነው የቀረው ሰውየው ከዛ ልፈልጋት አለና ምራቁ እስኪደርቅ ድረስ ፈለጋት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በስተቀኝ በስተግራ በአራቱ አቅጣጫ ፈለጋት አላገኛት يقول فأيكن بالموت ሊሞት እንደሆነ አወቀው በቃ እዚህ በረሃ ላይ ለራሱ ቀብር ቆፈረ ከበረሃ ላይ አውሬው ከሚበላይ ጉድጓድ ልቆፍራልና ቀብር ቆፈረ ይሰው ቀብር ቆፈረና ምሶት ቀብር ውስጥ ምን አለ ሰውዬ وقال انام في هذه القبر حتى ياتيني الموت በቃ ሞት እስኪመጣኝ እዚህ ቀብር ገደም ለበልና አዛው ልበስብሳል تقادم يلف بينما هو نائم في حفرته فإذا براحلته فوق رأسه تنيتو يالا قبرس قناسيل ግመሉ ከላዩ ላይ ቆማለች ደስታው ለከት የለውም ሰውየው ሊሞት ኑሮ ህይወት ሲያገኝ ደስታው እንዴት ነው فرح لا تعبره الالفاظ ቃል ሊገልጸው የማይችል ደስታ ነው አይደል ደስታው አሰከረውና ምን አለ قال اللهم انت عبدي وانا ربك لا ከደስታው የተነሳ አላህ ሆይ አንተ ባሪያዬ ነህ እኔ ደግሞ ጌታህ ነኝ ሰክሮ ነው እንጂ ምን ለማለት ነው የፈለገው አላህ ሆይ አንተ ጌታዬ ነህ አዝነን ያመጣህልኝ እኔ ደግሞ ባሪያህ ነህ ባሪያ ሆኜ አይደል ይለው ነብዩ ሰለላሁ ዐለይሂ ወሰለም ከፈራ አላሉትም ዑዝር ሰጡት እንደኛ ሙብተዲ ብለው አለጠፉበት ምን አሉት قال اخطا من شده الفرح ከደስታው የተነሳ ተሳሳተ ዑዝር ነው ሰው ሲሳሳት ዑዝር ሽፍን ነው የምትሰጠው እንኳን የሌለ በርበረ ከሌ እንዲናጭ ላ ليس خلق الصالحين نبي صلى الله عليه وسلم اخطا من شده الفرح كذا نبي صلى الله عليه وسلم يزي حديثن ملكت جنا متوت منالو فالله افرح بتوبه احدكم من ذلك الرجل الله سبحانه وتعالى باريا ودسو ሲመለስ ይሰው ከተደሰተው በላይ ይደሰታል መልእክቱ እየገባችሁ ነው አላህ በጣም ደስ ይለዋል አንተ ስትመል አሁን የዚህ ሰው የደስታ አላህን እንዲስኪል ድረስ ነው شوف ነብዩ ሰለላሁ ዐለይሂ ወሰለም መግለጽ ስላልቻሉ በምሳሌ ነው የገለጹት እንግዲህ ሁላችሁ ተረዱት አላህ የዚህን ያህል ለሚደሰት ባሪያዬ እኮ ወደ እኔ መጣ
አንተ ደሃው ሆነ ይያለ አላህ ከሁሉም የተብቃቃ ሆኖ ይፍራህ هذه من رحمة الله سبحانه وتعالى ስለዚህ አላህ Subhanahu Wa Ta'ala እንዲህ ስንተውበት የሚደሰትብን ከሆነ የሰራነውን ወንጀል እንዳለ የሚምረን ከሆነ ይሄን የመሰለ እድል እጣ ለማግኘት ክራይቴሪያስ አሉ ምናማዋላቸው መስፈርቶች አሉ ተግባባ አንድ ትልቅ ነገር ዝም ብሎ አይገኝም የምታሟላቸው መስፈርቶች መኖር አለበት አለይሰ ከذلك شروط التوبه ይባላል እንግዲህ ተውበተኞች የዚህን ያህል አላህ ዘንድ ደረጃ ካላቸው شروط التوبه የተውባ ደግሞ መስፈርት አለው አላህ ወንጀልህን የሰራውን መጥፎ ወንጀል ወደ ኸይር ይቀይርልህ ዘንድ የጠጣውን ቢራ ወንደ ጠጣ አድርጎ ሊጽፍልህ ማለት እኮ ነው የተግባባን እንዲህ ያደርግልህ ዘንድ ሸርጥ አለው አሉ ዑለሞች ሶስት ሸርጥ አለው ከአላህ ጋር የተያዙ ሶስት አንደኛው አራተኛው ሸርጥ ከሰው ልጆች ጋር የተያዘ ወንጀል ካለ አራተኛ ሸርጥ አለው መስፈርት ምታማለው የመጀመሪያው ሸርጥ الأول الإقلاع عن الذنب كمتسرى وانجل مراك يتقبابانو يمجمرياو شرط ምንድነው كمتسرى وانجل مراك خمر تطጣ ይሆናል ያማቆም በሪባ ትነግድ ትበላ ይሆናል ያማቆም መንገር ላይ حرام ሲታይ ይሆናል ያማቆም إقلاع ፍልቅቅ ብለ መውጣት ማለት ነው ከዛ ሙሉ ለሙሉ መለየት ተግባባን ከምትሰራ ወንጀል ሙሉ ለሙሉ መራቅ ይህ የመጀመሪያው መስፈርት ነው ثانيها ሁለተኛው العزم على عدم العودة لا ለመመለስ عزم ማድረግ ቆራጥ ውሳኔ ወደ መጠጣት ኸምር አትመለስም ሶላት ሱብሂ የተኛ ጧት አንድ ሰዓት ላይ ከመስገድ ማቆም لا ለመመለስ መወሰን عزم የሚለው ኡሉል عزم የሚባሉት ለዛ ነው የከባባድ ስሜት ባለቤቶች ማለት عزم ቁርጥ ላለመመለስም ወደዛ ወንጀል ላለመመለስ ቆራጥ ውሳኔ ግልጽ ነው የመጀመሪያው መስፈርት ሁለተኛው ሶስተኛው ግን የትምርቱ ዋናው ርዕስ ይሄ ይመስለኛል አብዛኞቻችን ያልተረዳ ነው የተውበት ሶስተኛው ሸርጥ ይህ ሸርጥ ምንድነው አነደም እኔ በዚህ መስፈርት ውስጥ ጥቂቶቻችን ብቻ ምናልፍ ይመስለኛል ندم መጸጸት የሰራው ወንጀል አለ ለዛ መጸጸት ይህ ካልተሟላ ወንጀል አልተማረ ብዙዎች ምን ሸወደው በዚህ ሰውየው ቅድም እንደነገርኳችሁ ከ10 አመት በፊት ወደ ዲን ወደ እስላም ጠንክሮ ሙልተዚም ከመሆኑ ሙስተቂም ከመሆኑ በፊት የጠጣው አመት በፊት የት ነው የነበርነው አብዛኞቻችን ሐላችን አላህ ነው የሚያውቀው ጥሩ ወደ ዲን ከመመለስ በፊት የጠጣው ኸምር አለ ወይ እናትን እጭ ብለ ሰድባል ከባኢር ነው ዚና ሰርተ ይሆናል ሽርክ ሰርተ ይሆናል ያ ወንጀል ነደም ከሌለው አልተማርክ አብዛኞቻችን የወጣንበት መስፈርት ነደም ያን ወንጀል አስተውሰህ القስ ማለት يا رب اغفر لي مسست يا وانجل تزي سي ليطጣው ቢራ استغفر الله العظيم ندم ቢራው መጠጣት ማቆም ላለ መጠጣት መወሰን ብቻ አይደለም መጸጸት ይህ መስፈርት ነው ዑለማ ምን ይላሉ الصادق في توبته ትክክለኛ ቶባጅ ነደምን ያሟላ ማለት لا يزال ذنبه نصب عينيه ወንጀሉ አይኑ ላይ የማይጠፋ ነው خائفا منه مشفقا كذا ወንጀል ሁሌ እንደፈራ እንደተጸጸተ ባኪያ እንዳለቀሰ ትዝ ሲለው ወንጀሉ استغفر الله يا رب ይህ ካልሆነ ወንድሞቼ አልተሟላም ተውበታችን እንደገና ቁጭ ብለን ተጅዲድ ማድረግ አለብን ቤት ቁጭ ብለን استغفر الله يا رب ያኔ የጠጣሁት መጠጥ ያናቴን ያመስኳት ያኔ ሸኼን የሰደብኩት استغفر الله العظيم ቁጭ ብለ ወንጀሉን አስተውሰ መጸጸት የተውባ ሸርጥ ነው ይህ ከጎደለ ሸርጡ ጎሏል አትማር سفيان الثوري ትልቁ ኢማም ምን ይላሉ جلست يوما اعد ذنوبي አንዴ ቤቴ ቁጭ አልኩና
ወንጀል መቁጠር ጀመርኩ ندم ያረኩ فقلت لنفسي لنفسي بيالك تلقى الله يا سفيان يسألك عن ذنب أنت سفيان إهن وانجل الله إذا الله فيت لتقربنو سليان دان وانجل لتأيكه كونه الله ستقيف أمامه يسألك عن واحد سليان دان الله يتأيكه إنه موجه إلا والله ثم قال سفيان الثوري من الكذاب هلا هذا ما تذكرته يا سفيان فكيف بما أحصاه الله ونسيته أنت سفيان إيه أنت يستوسكو بانت يما استوس شلو تستوسكو أنت رستهو الله يسعفه وانجله السام بزو ما بزو انجل كوالنا زتنا 8 عند اللي يسرنا وانجل تزيلنا رستنا من رسها لبهيدت الله سبحانه وتعالى يقول في القرآن وندع الموازين القسط فتحوي ونميزاني كمتال كلهم بتكر يدانيبتال كذا على سفيان الثوري من يلالو فجلست أتذكر عمري سنة ቁጭ ብዬ እድሜን ያንዳንዷን አመት ማስተንተን ጀመርኩ ይላል ያ አላህ ይሄ ነው ተውባ ማለት ነደም ማለት ያንዳንዷን 81 ላይ እንዲሰራው አስተግፍሩላህ ያ ረብ ጸጸት እየተግባባን ነው ወንድሞች ይሄ ቅድም ያልኳችሁ መስፈርት በዋዛ ላይ ሆነ ይችላል እዚሁ ቦታ ላይ ሆነ መቶበት ይችላል ያ ሰው 70 ሺህ ማህላር እንዴት ወበተው አንተ እዚሁ ማሉን አስተግፍሩላህ ያ ረብ نستطيع ብዙ حرامዎች አሉን والله እኔ መዚል እናገር እንጂ አላህ የሚያውቀው ብዙ ወንጀል አለብን والله كذا سفيان الثوري من ይላሉ فلما انتهيت قمت خفيفا ይላሉ በቃ استغفار አድርግ ያንዳንዱን አመቴን አስታውሼ ከተወበትኩ በኋላ ስነሳ ቀለለኝ አሉ ትክሻዬ ይሁን ይሄ ወዝር ነው ووضعنا عنك وزرك ሸክም ነው ወንጀል እንዲያስሮ ይዛል ለቀቀኛል ሶላት ላይ ነሻጣ ታገኛለህ ከወንጀል ስሰዳ ቁርአን ይጣፍጣል አሊያም ቢለው ሚለ አብዛኞቻችን አሁን ቁርአን ለማዝም ቢያለ አንድ ሱም መቅራት ተራራ መውጣት እየሆነብን ነው በቀን ውስጥ ይሁን አስሮ የያዘ ወንጀል አለ ለዛ ነው ፉዳይል ኢብኑ ዒያድ የሚባሉ ታላቅ ዓሊም ምን ይላሉ አንተ ይላሉ ቀን መጾም ለሊት ቂያም ላይ መቆም ካልቻልክ ወንጀል አስሮ ነው ይላል ደፍቶ ነው በቀዛው ተጭኖ ነው የምታደረው አችልም ስለዚህ ندم يجد ነው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉ كما رواه احمد وغيره امام احمد እና ሌሎች በዘገቡት ዘገባ ላይ الندم توبه ይላል መጸጸት የተውባ ሸርጥ ነው ራሱ መጸጸት መመለስ ነው ይላል ندم ቁጭ ብለ አስተግፍሩላህ አንዷ ሴት ምን ትላለች መሰላችሁ ብዙ ጊዜ ወንጀል ውስጥ ኑራ አላህ በበሽታ ያዛትና መልሶ ሸፋ ሰጣት አዳናት አላህ Subhanahu Wa Ta'ala ስትድን ግን ወደ አላህ መመለስ እንዳለባት ወሰነች ከዛ ምን ትላለች ታሪኳን ስትናገር كنت ابكي ندما على ما فاتني من حب الله ورسوله ቁጭ ብዬ ማልቀስ ጀመርኩ ላለፈኝ ላመለጠኝ የነብዩ ሰለላሁ ዐለይሂ ወሰለምና يا الله فكر سبحان الله وعلى تلك الأيام التي قضيتها بعيدة عن الله عز وجل كالله زند رقي ياسلفኳቸውን ቀኖች ያስታውስ አማልቅ አስጀመርኩ ትላለች ከቶባቾች የሚል ኪታብ ላይ ነው ያነሳሁት ኢንሻአላህ ስለዚህ ነደም ሸርጥ ነው መጸጸት አላህ Subhanahu Wa Ta'ala እንዲምረን መጸጸት ይሄ ነደም من شروط التوبه ወንድሞች እየተግባባን ኢንሻአላህ ነደምን የሚቃረነው አሉ ዑለማ ሲናገሩ መጸጸትን አንድ የሚቃረን ነገር አለ ሁላችን ያላስተዋል ያ ምንድነው ሰውየው መጠጥ ይጠጣ ነበር ከ10 አመት በፊት መጠጡን ቶብቶ ተቀምጦ ያለ ሰውየው መጠጥ ሰዎች ሲጠጡ ሲያዩ እሱ የመጠጣት ፊሊንጉ ስሜቱ ከተቀሰቀሰ አልተወበተም حلاوه ذاك الذنب يزا ወንጀል ጥፍጥና ውስጡ ከመጣ ተውበት ይቀራዋል ማለት ነው ተግባባ ባልና ይሄ ዱርዬዎች ተቃቅፈው ሲሄዱ አንተ ድሮ የዛሬ 20 አመት አቅፋ ስተዲ ነበረችው ሴት ጥፍጥናው ትዝ ካለ
ወንጀሉን አልተማርክም ማለት ነደም ያን ስታይ ምትላል አልহামዱሊላህ እንደዚህ እየተልከሰከስኩ ሰከረተል መውት መጥቶብኝ ቢሆንስ እንዲህ በቢራ ጠርሙስ እንዳቀፍኩ አላህ ይዞ ቢሆን ይትልገባ ነበር الحمد لله الذي نجانا مما ابتلاهم وفضلنا على كثير ممن خلق تفضيلا ከነዚህ እነሱን ከፈተነበት እኛን ሰላም ያደረገን ጌታ የተመሰገነ ይሁን ማለት አለብን ነደም መጸጸት ማለት ይህ ነው አንዱ ሰለፍ ምን ይላል መሰላችሁ ከሰለፎች ከሰሃባዎች ውስጥ ምን ይላል አንዴ ወንዝ ዳርቻ ላይ እንቅልፉ መጣውና ተጋድሞ እየተኛ ምን አለ من اسمي عندك يا علام الغيوب سميك أنت زند ما أنه مبال أنت روك أواكي جيتا يونك كالله زند سماتش ما أنه أنينا هون الله سبحانه وتعالى كلا يورتات سعين ما أنه ملين عبد صالح تقي بار ملكامو دقو ملين ويس فاجر عاصي منافق ما أنه ملين يا الله هني سمعتشون طيقو من اسمي عندك يا علام الغيوب سمي أنت زند مانو والله ሁላችን እንጠይቅ ይገባል ማነው ስሜኒ አላህ ዘንድ وما أنت صانع بذنوبي يا غفار الذنوب ወንጀሌንስ ምን ታደርገኝ ይሆን አንተ ወንጀሎችን መሐሪውን ከውጌታ ያያችሁ ነው ምን ታደርገኝ ይሆን ይሄ ነው የሰለፎች ባህሪ ይሄ የሆነሽ ነገር መለባበስ ብቻ ጀለብይ አይደለም ሐላቸው ይህ ነው ምን ትሰራኝ ይሆን ጌታዬ ምንድነው መውጫዬ ንገረኝ ጌታዬ ይህ ነደም ይባላል ኢንሻአላህ ለዛ ነው ገጣሚው ምን ይላል ኢላሂ لست للفردوس أهلا ولا أقوى على نار الجحيم فهب لي توبة واغفر ذنوبي فإنك غافر الذنب العظام جيتاي على إلهي أنت جيتاي لست للفردوس أهلا يا فردوسنا يندالل أدلهم لذا سريسايو يماششي تولك لكنو ولا أقوى على نار الجحيم جهنم اللي بتلي ما يهون اللي جيتاي فهب لي توبة مهرتان ستن واغفر ذنوبي وانجل مارين فإنك غافر الذنب العظام أنت كونجل وتشنت لك ماريون كيتانا مارين جيتاي ندم مالتي هنا علماء من قالوا أدنى الندم تنشوا مسسة متبالو تنشوا مسسة متبالو مالك أسل ወንጀልን ትዝ ሲል ቤት ቁጭ ብለ እስኪ والله እንሞክር ይሄ ነደም የሚባል የራሱ የሆነ ጥፍጥና አለው والله የራሱ የሆነ ጥፍጥና አለው አላህን ብቻን አንድ ቤት ተዘጋና አስተግፍሩከ ያ ረብ ጌታዬ ማረኝ እባክህ የራሱ የሆነ ጥፍጥና አለው ያለቀስ ያ ከሪም ግፍር والله የራሱ የሆነ ሐላዋ ان ادنى الندم ልታለቅስ ነው ይህን ካልቻልክሳሉ ውስጥህ ዓለም ሊሰማ ነው ቁጭት አስተግፍሩላህ ይተግባባን አሊያ ደግሞ በምን ይገለጻል አሉ ወንጀል ከን አስተውሰ አላህ ያ ወንጀል እንዲምርህ ሰደቃ መስጠት 10 ብር ታወጣና የሰራትን የሆነች ዘንብ አስተውሰ اللهم اغفر لي بلمسጠት ግልጽ ነው ኢንሻአላህ አንድ ነማዚጅ ሰጣችኋል ሰለፎች እንዴት ይጸጸቱ ሰሃቦች እንደነበር አንድ ታሪክ ልንገራችሁ በጣም ይገርማል ሐዲሱን ኢማም ሙስሊም የዘገቡት ሐዲስ ነው እቺ በጸጸቷ በጣም የምትታወቀው ሰሃባ ናት ስሟ ማን ይባላል ጋሚዲያ ትባላለች ጋሚዲያ ሙስሊም የቀራችሁ ሰዎች ታሪኳን ታቋት ይሆናል እቺ ሴት ሰሃቢይ ናት የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ናት ሰሃቢይ አግብታ ነው የምትኖረው ከነብዩ እጅ ላይ ነው የሰለመችው እስልምናን የተቀበለችው እቺ ሰሃቢይ ዚና ላይ ተወድቃለች ሱብሃንአላህ ሰሃቢይ ናት ግን ዚና ላይ ወደቀች ምነው እነሱ እንደኛ ሰዎች ናቸው የሚለዩት እነሱ ወንጀል ሲሰሩ ቶሎ ይመለሳሉ እኛ እዛው ላይ ነው ምንዘወትረው هذا الفرق እነሱ ቶሎ ነው የሚመለሱት ዚና ላይ ወደቀችና ወደ ነብዩ ሰለላሁ ዐለይሂ ወሰለም متاچنا أتت إلى النبي صلى الله عليه وسلم فقالت طهرني أصدان يا الله ملك تنيا لتشاچو بمن دم ياسدو تاقالاچو
በምንድነው የሚያጸዷት ቀጥቀጣ አስገድለይ ማለት ነው ዚና አግብቶ ዚና የሰራ ሰው ሐዱ ቅጣቱ ምንድነው ተቀጥቅጦ በድንጋይ መገደል ነው አፈር ይቆፈርለታል እስከወገቡ በድንጋይ ተመትቶ ይሞታል አላህ ይምረዋል እንዳለ ወንጀል طهرني አጽዳኝ አለች ነብዩ ሰለላሁ ዐለይሂ ወሰለም አዛኝ አይደሉ صلوات ربي وتسليماته عليه من قالوا فقال ويحك ارجعي واستغفر الله تملش ودا الله توبش አሏት እሷም እንዳለች ታውቃላችሁ መተውበትኩ ይበቃት ነው ቤቷ ገብታ አስተግፍሩላህ ብትል ባሏ ሳያቅ ነብዩ ሳያቅ ህዝቡ ሳያቅ ትችል ነበር አላህ ይምራታል ኢንሻአላህ ያሁን ሶስቱም መስፈርት ካሟላት ይሄ ይበቃኝ ማለች እሷ ይመጸጸቷ فقالت يا رسول الله أنت الله ملك تنيوي أراك تردني كما رددت معز بن مالك معز بن مالك اندملسك ولتملسي تفلق اللهوي القطاشن بلا لتملسينو والله إني لحبلى من الزنا فطهرني يا نبي الله إني كزينا أرقجالو أصدعينو مله كذا نبيهم تقرمنا صلى الله عليه وسلم قالوا أنت اكو أنشي كزينا أرقزشال قالت نعم أو أرقجالو أصدعي سبحان الله نبي صلى الله عليه وسلم قالت ارجعي حتى تضعي ما في بطنك تملشي لجوني أرقشون وستولجوني قالت سبحان الله راسوان لنبيها قالتك زينا عند سراج بالوا أوقع على ايش الليلاتنا አገር አወቀባት ሙስሊሙ ማህበረሰብ አወቀባት ولكن التطهير اولى እሷ ግን የፈለገችው አገር የፈለገ ይበል እኔ መጥቷሃር መጽዳት ነው ፈልጋለች ከዛ በኋላ 9 ወር ሙሉ እያለቀሰች እየነደመች ቆየችና በ9 ወር ልጇን ወልዳ ይዛው መጣች سبحان الله وقالت كنبي صلى الله عليه وسلم في تكومچنا هو ذا قد وضعت فطهرني يا رسول الله ይሄ ወልጄዋለሁ አንተ ያላህ መልእክተኛው አጽዳኝ ባክ 8 ወር እየተከዘች ነብዩም ሰለላሁ ዐለይሂ ወሰለም ምን አሏት በይ ተመለሺ ርጅዒ ወአርድዒ حتى تفطنه ተመለሺ ጡት ሲጥል ምግብ መብላት ሲጀምር ይዘሽው ነው ያሏት لا اله الا الله አንድ ሰው ምግብ መብላት ህፃን የሚያቆምበት ስንት እንደሆነ ታውቃላችሁ على الأقل 2 ዓመት ይፈልጋል ይይዛል ጡትቶ ምግብ ለመጀመር ዑለሞች ምን ይላሉ 2 ዓመት አሳለፈች ቤት ቁጭ ብላ ያለቀሰች እየተጸጸተች ተግባባ 2 ዓመት ከቆየች በኋላ ሄኒጻው መጣች ሄኒጻ ልጅ መብላት መጀመሩ ልታሳይ ዳቦ እጁ ላይ ቁራሽ አስዘዋለች ይላል ዳቦ ቁራሽ አሳዘችና ይዛው መጣችና هو ذا يا نبي الله قد فطمته وأكل الطعام فطهرني يا رسول الله سبحان الله يا نبي الله إيهو تاكمال مبلات جمرال أصدين سبحان الله سو انديت 3 ዓመት يا الله نبي صلى الله عليه وسلم اندي ستلاچو مملالسون سايو ህፃኑን ልጅ ተቀበሉና ለአንድ አንሳር ሰጡት ከአንሳር ጎሳዎች ውስጥ ከዛም ለሷ ጉድጓድ ተቆፈረላት እዚህ በታሽ ገባች ሙስሊሙ እየቀጠቀጠ ይላስ ጀመር በድንጋይ እየወረወሩ ልክ ከመቷት ውስጥ አንዱ ማን ነበር ኻሊድ ኢብኑ ወሊድ ነበር በድንጋይ ሲመታት ደሟ ተፈናጥሮ እሱ ጋር ነረጨው فسبها وشتمها يسدبات يزلفات ገባ ነብዩ ሰለላሁ ዐለይሂ ወሰለም ዞር አሉና مهلا يا خالد توبك انت خالد فوالذي نفس محمد بيده لقد تابت توبة لو قسمت على أمة لوسعتهم الساقون يتوبتشو يتملسشو مملس لأند حزب بنا كفافلو لببكاتشو تقبابا كل السوستامت تسعمت تكون راسو عندي أقالتا مسواتي هونتشو كزام نبي صلى الله عليه وسلم سجدوا بات إذن وندموش توبة ندم شرط مسست ቁጭ ብለ يا رب اغفر لي ይሄን ያረግን እንደሆን ያንን ፈድል እናገኛለን ሰውየው 40 ዓመት ሳይሞላው ሶላት ሳይሰግድ 40 ዓመት ከሞላው የተውበትን ሸርጥ ካሟላ አላህ 40 ዓመቱን ሙሉ እንደሰገደ ይጽፍለታል ይህን ፈድል ለማግኘት የምትጸጸት يا رب استغفر الله 40 ዓመት ያልሰገድኩት 3 ዓመት 4 ዓመት ያለፈኝ ሶላት
አስተግፍሩላህ ቁጭ ብለህ መጸጸት አላህ Subhanahu Wa Ta'ala ያንን ወደ ኸይር ጽፈዋለሁ አለ መስፈርቱ ሶስቱ ሸርጦች ይህ ነው ይላሉ ይህ እንግዲህ በአንድ ባሪያና በአላሁ Subhanahu Wa Ta'ala መካከል ያለ ከሆነ ነው እሺ ከበኒ አደም ጋር ትስስር ካለው ወንጀሉ ተግባባን ለምሳሌ ሰው አምተል ሊሆን ይችላል ይህ ከአላህ በስተጀርባ ከሰዎች ልጆች ጋር ይያዛል ይህ ወንጀል አሊያም የሰው ንብረት ሰርቀን ቀምተን ሊሆን ይችላል ይህ ከማን ጋር ይያዛል ከሰዎች ንብረት ጋር ነው የሚያያዘው ይህ ደግሞ ሌላ አራተኛ ሸርጥ ያስፈልገዋል አሉ ዑለማ እንበል ለምሳሌ አንድ ሌባ ሰው የሰው ብር ሲሰርቅ የከረመ ሰው ቅድም ያልናቸው ሶስት መስፈርት አሟላ ከመስረቁ ወንጀል አቆመ አልሰርቅም ብሎ ወሰነ ሁለተኛ ላይመለስ አዘመ አላ ያዑድ ላይመለስ ቁርጥ ውሳኔ ውስጥ ገባ ተግባባ ሶስተኛ በነደም አለቀሰ እንዴት ሰርቃለሁ ብሎ አለቀሰ ከአላህ ዘንድ ያለው ይሄ ይማራል ግን ሲሰርቃቸው የነበራቸውን ሰዎች ብር ካልመለሰ ወንጀሉ በጥያቄ ስር ነው መስፈርቱ እየገባችሁ ነው ያነ በአላህና በአንተ ዚና ብትሰራ በአንተና በአላህ ውስጥ ያለው ወንጀል ነው አላህን ትተውብታል ይምራሃል ተግባባ ሶላት ተብቶን አላህን ማረይ ትለዋለህ ሊምር ይችላል የሰው ንብረት ወስደ ከሆነስ አራተኛ ሸርጥ አለው ወንድሞቼ እየተግባባን ኢንሻአላህ አራተኛው ሸርጥ ምንድነው ሐቃቸውን ልትመልስ ተግባባን ለምሳሌ ብር ካንድ ሰው ሰርቀ ወይ ቀምተ ወስደ ከሆነ ለዛ ሰው ይህም ብር ወስደ ሰርቀ ያለው ወይ ወስጀባለው እንካ ብርህ አሊያ ደግሞ ልከፍልህ አልችልም አፉ በለኝ መስፈርቱ ይሄ ነው አራተኛው መስፈርት ይህን ካላሟላን ወንጀሉ አይማርም አላህ አያገባውም በሰው ወንጀል አላህ በበኒ አደም መሃል ያለ ወንጀል አያገባውም በሱና በባሪያው ያለው ነው አላህ የሚመለከተው ተግባባን አምተው ከሆነ ሄደ አፉ በለኛ መቻለሁ ይቅርታ አድርግልኝ ወንጀሉን ብትነግረው ያጣላኛል ካል ሸፍና አፉ በለኝ ተግባባን ይህ አራተኛው ሸርጥ ነው صح ان رسول الله صلى الله عليه وسلم قال نبي صلى الله عليه وسلم حديث لمن قالوا لتؤدن الحقوق الى اهلها يوم القيامه قالوا ان انت كو يسوچن حق يوم القيامه لتملسوات ነው በግድ አሉ حتى قالوا يقاد للشاة الجلحاء من الشاة القرناء الله سبحانه وتعالى دنيا ላይ የተበዳደሉትን ሙሉ ፍትህ ነው የሚሰጠው حتى قالوا النبي صلى الله عليه وسلم ይህ እንኳን ቢሆን للشاة الجلحاء ቀንድ የሌላት ፍየል ወይም በጋለች አይደል ቀንድ ያላት ፍየል ቀንድ የሌላትን ወግታት ከሆነ አላህ Subhanahu Wa Ta'ala ቀንድ የሌላትን የውም القيامة ቀንድ ይሰጣትና ቀንድ የነበራትን ውጊያት ይላታል ወጋች ያያችሁ ፍትህ ነው የውም القيامة እንከፍላታለን ሐቅ خير ስራ ከለለን ከሐሰናችን يعني አሁን ተውባ ካላደረግን ከሐሰናችን ምንከፍለው وفي حديث ابن أنيس በዘገቡት ሐዲስ ላይ يقول الله تعالى يوم القيامة الله سبحانه وتعالى يوم القيامة من ይላል انا الملك ይላል ንጉሱ እኔ ነኝ انا الديان لقاشو سجونين لا ينبغي لأحد من أهل الجنة أن يدخل الجنة ولأحد عنده مظلمة حتى اللطمة الله سبحانه وتعالى من إلال أنين ينقصوا أيقبام لا ينبغي لأحد من أهل الجنة لا عند جنة سوكو أيقبام أن يدخل الجنة جنة لقبا ولأحد عنده مظلمة يلي لا سو بدل السوزن ليال حتى اللطمة قالوا النبي صلى الله عليه وسلم الله سبحانه وتعالى منال طفين كوابتو سو طفي تماتبتون يچن طفي ساتملس جنة استاتغبا يسو حق ነው ይሄ ግልጽ ነው የአላህ አይደለም የሰው በድለ ከሆነ አፉ በለኝ ብር ወስደ ከሆነ ልከፍል አልቻልኩም አፉ በለኝ ካላልከው ያ ወንጀል የውም القيامة ትጠይቅበታለህ ክፈል ትባላለህ የምትከፍለው ደግሞ ብር የለህም የውም القيامة حسنا ነው ያለ ከኸይር ስራ እየቆረስክ ትሰጣለህ يقول سفيان الثوري ትልቁ ቅድም የጠቀስናቸው ዓሊም ምን ይላሉ الذنوب التي بين العبد وبين الله أسهل من الذنوب التي بين العبد وبين العباد
በአላህ መካከልና በባሪያው መካከል ያለው ወንጀል አስሐል ነው አሉ ገር ነው ቀላል ነው ከምን አንፃር ሲነጻጸር በባሮች መሃል ካለው ወንጀል ጋር ሲነጻጸር ተግባባን ዚና ብትሰራ አላህን አምፀኸዋል ይሄ ወንጀል አለ ሰዎችን ብትበድል ይሄ ወንጀል አለ ሁለቱ ሲነጻጸር የቱኛው ይቀላል አሉ አላህን ብታምፀው ይቀራል ምን ነው አላህን ብቻ አንተ ደብቀ ልትወብት ትችላለህ ያንኛውን ግን አትችልም ግልጽ ነው መስፈርቱ ኢንሻአላህ ነማዚጅ ግን አንድ ሰጣችኋለሁ አንድ ሞዴል አንድ ኤግዛምፕል ነማዚጁ ሚን التائبين ሰለፎች እንዲህ አኺራ ላይ ከአላህ ፊት ቀርበው ሒሳብ እንደሚያዙ ስለሚያውቁት الدنيا ላይ ሒሳብ አወራርደው ነበር ወደ አላህ የሚገናኙት ግልጽ ነው አንድ ታሪክ ልንገራችሁ لما حضرته عبادة بن الصامت رضي الله عنه الوفاة عبادة بن الصامت مبالون تلكون صحابة رضي الله عنه موت عفاف لين درس عبادة أخرجوا فراش إلى صهن الدار يتنيوبة فراش ودق أترقبي وأوطلن يالاتشو بيت لالو سوج فأخرجوه تشكما وأوطلسون ثم قال كذا من على اجمعوا لي موالي وخدمي وجيراني ومن كان يدخل علي بلو قربيتوچن بيت زمدين اني قامي قبوتن كني قا نككي يالاچون سبسبولنيال يا قرون سو سبسبولت قبي وسط فقال بلو على من على اني لارى يوم هذا اخر يوم ياتي علي من الدنيا يچيك انين ايات አለው ከዱንያ እምትመጣልኝ የመጨረሻዋ ቀን እንደሆነች لموت من يالجو وليلة هذه أول ليلة من الآخرة إيشي دمو أهون ما قينيات لليت متمشو لليت يا آخرة يا مجمرة لليت نات بيجمت اللوال يتقببان وإني على إني لا أدري لعله فرط مني إليكم شيء بيدي أو بلساني من البات سالاكو بجي ويبملاسي قد تشاتشو ليهوني چلال بدياتشو ظلمياتشو ليهون يچلال بروس جباتشو ወይ አምቻችሁ ሊሆን ይችላል ወይ ሰድቢያችሁ أسألكم أن تقتصوا مني قبل أن تخرج روحي አላችሁ روحي ከመውጣቷ በፊት አሁን ምትወስዱትን ውሳኔ ወሰዱብኝ ወይ አፉ በሉኝ ወይ ምታደርጉኝን አድርጉኝ فضجوا وبكوا وقالوا بل كنت والدا ያሉ ማልቀስ ጀመረ ህዝቡ የተሰበሰበው ደግነታቸው ትልቅነታቸውን ያቅ ስለነበር ምን አሉ فبكوا جميعا وضجوا وقالوا بل كنت والدا እንዴት አይነት አባት እኮ ነው ለሀገር የነበርከው አንተ وكنت مربيا صوتا ከባካቢ እኮ ነው የነበርከው አንተ وكنت مؤدبا ሰውን መካሪ ገሳጭ ነው እኮ የነበርከው ولم تك قلت لخادم قد سوء ለሰራተኛ መጥፎ ቃል ተናግረህ ማታቅ አንተን ደሞ ምኑ ነው ይቅርም እንልህ አሉት ከዛሱ ምን አለ قال اتجودونني بالدم በእንባችሁ ነው እንደምትለግሱኝ وما يغني الدم الله ዘንድኩም ባችሁ አይጠቅመኝም አገፈርቱም لي ምራችሁኛል ንገሩኝ سبحان الله فبكوا جميعا እንዳለ ለቀሱን አይ ነዓም አው አፉ ብለናል ከኛ ጋር ምንም የሰራው የለም ግን ካልክንሽ አፉ ብለናል ከዛሱ ወደ ሰማይ ቀናለና اللهم اشهد اللهم اشهد اللهم اشهد ጌታ አላህ ምስክር ነኝ ይሄው አድርሻለሁ سبحان الله يقول ثم قال أشهد أن لا إله إلا الله ثم لقي الله إلى شهادة درجنا كالله سبحانه وتعالى قاتقنين نا مؤمن دنيا علينا حسابا وراردون مهيدو تقبابا وانجل ذنبالن امتناليان كذابر رسدنال يان سدبنال دنيا علي عفو تامتيك الله ይሄን ዱንያ ላይ ይህን ጉዳይ ካልወሰድነ አኺራ ላይ ከአላህ ዘንድ ተጠይቀን እንከፍለዋለን يقول النبي صلى الله عليه وسلم አንድ ሰው ይላሉ እዳውን ሳይከፍል ሲራጥን መሻገር የለም سبحان الله الله سبحانه وتعالى قرآن ላይ ምንድነው የሚለው ثم إنكم يوم القيامة عند ربكم تختصمون እናንተም ከዛ በኋላ يوم القيامة ከአላህ ፊት ትከራከራላችሁ
ሂሳብ ታወራርዳላችሁ ስለዚህ اخوة الايمان رد حقوق መመለስ የግድ ዋጅብ ነው ተግባባን ነማዚጅ ልስጣችሁ አንድ ታሪክ የአንድ ሰው ተውባ ታሪክ ይህ ሰው ማሊክ ኢብኑ ዲናር ይባላል ትልቅ ዓሊም ናቸው ይህ ዓሊም ማሊክ ኢብኑ ዲናር ከሰለፉ አኢማዎች ውስጥ ከታቢዒኖች ውስጥ ትልቅ ኢማም የነበሩ ናቸው ማሊክ ኢብኑ ዲናር ህይወታቸውን እንዴት እንደጀመሩ ሲናገሩ ምን ይላሉ ህይወቴን በስካር መስክርና የጠፋሁኝ የጀመርኩት ይላሉ ህይወቴ በቃ መስከር መጠጣት መዝለል ነው ማሊክ ኢብኑ ዲናር ማለት ትልቁ ኢማም ናቸው ከሰለፎች ውስጥ በጣም ትልቁ ዛሂድ ተብለው የሚታወቁ ኢማም ናቸው ይህ ኢማም ምን ይላሉ ህይወቴ እየሰከርኩ ነው የጀመርኩት ይላል አንዴ ከእለታት አንድ ቀን ሚስት አግብቼ ልጅ መውለድን ተመኘው ፈለኩ ይላል ከዛ በኋላ ምን አደረኩኝ ሚስት አገባውና አላህ አንዲት ሴት ልጅ ሰጠኝ ይላል فسميتها فاطمة بي اسمان سيمكوت فاطمة الكوت سمان كذا فاطمة يادقي ستمتا لبي ود إيمان يقرب متا ይላል ተግባባን ወንጀል መስራት እየተውኩ ውጭ መጠጣውን መጠጥ ቤት ይዤ መግባት ጀመርኳል ፋጢማን ጭኔ ላይ ቁጭ አድርጌ ነበር መጠጣው ይላል ግን ያኔ ሙሉ ይሰግዳሉ ከዛ ፋጢማ አንዴ ቁጭ ብዬ ያለው 2 አመት አይሞላትም ነበር ይላል መጠጣው መጠጥ መጣ በእጇ ገፍታ ደፋችብኝ እኔ ያኔ አሃል ይህ የፋጢማ እጅ አይደለም አልኳል የማን እጅ ነው የአላህ Subhanahu Wa Ta'ala እጅ ነው ተው ያለኝ ነው በሷ እኮ እየተረዳዋል ከዛ ፋጢማ 3 አመት ሞላት ይላል በጣም ምታጓጓ ህፃን ልጅ ነበረች ይላል ፋጢማ 3 አመት ሲሞላት አንድ መጥፎ ክስተት ተከሰተ ይላል فقد ماتت فاطمة مودات لجي موتچብኝ ይላል አልቻልኩትም ትግስቴ የለኝም ነበራሉ ከነበርኩበት መጥፎ ባህር የበለጠ ሆኜ ተመለስኩ ይላል መጠጣት መስከር ጀመርኩ ይላል በንዴት ትግስት አልነበረኝ ከዛ አንድ ቀን ይላሉ ሸይጣን መጣና ምን አለኝ ለተስኩረነ اليوم سكرة ما سكرتها من قبل አለኛ ዛሬ ሰክረው ማታቆን ስካር መስከር አለብህ አለኛ እኔም በቃ ሻልኩት ሸይጣን ስጠጣ በጣም ስጠጣ በስካር መንፈስ ህልማይኔ ለየተ መጅገርገር ጀመረ ያሉ ከላይ ወደታች ከዛ ወደኩና አንድ ለተውባ ብር የከፈተልኝ ህልማየው ይላል ልክ ተኝቼ ያሉ ከአነል ቂያመተ قد قامت ቂያማ የቆመ መሰለኝ አላህ በህልም ነው የሚያሳያቸው ፀሐይቱ ጠቁራለች ሰው ለአላህ ፊት ላይ ተሰብስቧል ባህሩ ይነዳል وإذا البحار فجرت እዛ ሰው መሃል محشر አላህ ፊት ላይ ቆመን ተጣሪ ከአላህ በኩል ተጣሪ ይጣራል ምን ያለ ይጣራል ያ ፉላን ابن فلان እከሌ የከሌ ልጅ ወይ ውጣ ለአላህ ለሂሳብ ለመተሳሰብ ብሎ ይጣራል ልክ ያ ሰውዬ እንዲህ ብሎ ሲጣራ يتغير وجهه اسودا ፊቱ ክስም ይላል በጽልመት ልክ ሰው ሲጠራ ቆየና የኔ ስም ተጠራል ማሊክ ኢብኑ ዲናር اخرج للعرض على الله ከአላህ ፊት ለመቆም ውጣ ተባልኳል ያኔ ሰው እንዳለ አካባቢ ይጠፋኝ ይላሉ ህልማቸውን ታሪካቸው ላይ ሲጠቅሱ ከዛም ከፊት ለፊቴ ረጅም ትልቅ ዘንዶ ያባረ ይገባሉ እኔ ስሮጥ እሱ ሲከተለኝ አንድ ሽማግሌ መንገድ ላይ ያገኘ በእድሜ ገፋ ዱላ የተመረኮዘ ከዛኔ ምን አልኩት ያን ሽማግሌ አንከፍኒ እባክህ አድነኝ ስለው ትክ ብሎ አየኝና እኔ ሽማግሌ ነኝ እንዴት ብዬ ነው ማድነ እስኪ ትድን ከሆነ በዛ አካባቢ ሩጥ አለኛል መሮጥ ጀመርኩ ያባብ ይከተለኛል ከኋላዬ ሲከተለኝ ስደርስ ሳት ነው ከፊት ለፊቴ قلت أفر من الثعبان لألقيها في النار ከእባብ አምልጬ ሳት ውስጥ ራሴ ልጥም አይሆንም ማልኩና ዙሬ ሮጥኳል ስሮጥ ያን ሽማግሌ ዙሬ ያገኘሁት ይላሉ ህልማቸው ላይ ነው ሱብሃንአላህ ከዛ ያን ሰው መጥቼ አንሽዱከ አላህ አንከድኒ በአላህ ይሁን ባድነኝ ስለው እገዘኝ ይርዳይ ስለው አለቀሰ ለሁኔታዬና ምን አለኝ እንዴት ብዬ ላድን ልጄ እኔ ደካማ እንደምታየኝ እስኪ ትድን ከሆነ ወደዛ ተራራ ሮጥ አለኛ ወደዛ ተራራ መሮጥ ጀመርኩ ይላሉ ስሮጥ ከተራራው ላይ ህፃናት ተሰብስበዋል ከዛ ህፃናቶች ምብር ይጣራሉ ያ ፋጢማ አንቂዲ አባኪ ይላሉ
ፋጢማ ወይ አባትሽን እባብ ሊበላው ነው አድኝ ይሏታል ይሄን ሲጣሩ እኔ ልጄ ለካ በ3 አመቱ የሞተችብኝ ልጅ አለኝ ልታድነው ነው ደስ ያለኝ ወደ ተራራው ሮጣለሁ ልክ ተራራው ላይ ሲደርስ እኔም በቀኝ እጇ ይዛ እባቡ እንዲያርጋጣለች ፋጢማ ይላል ከዛ ዱንያ ላይ አደርጋት እንደነበር ጉልበቴ ላይ ያስቀመጥኳትና ታወራይ ጀመር ያ አባቴ እንዴት ናለች ከዛ ልጅ ሆይ እስኪ ንገረኝ ይሄው ይቆየንና ያ እባብ የሚያሯሩጠኝ ምንድነው አልኳታ አንተ አባቴ ይኮ ዱንያ ላይ ስትሰራው የነበረው ወንጀል ነው ያከታተለ ሊበል አንተን ያወፈርከው እንዲያደርገ ይሄ ወንጀሌ ነው እሺ ያነሳ ሽማግሌ ሰውዬ ምንድነው ذاك عملك الصالح ያማ ኸይር ስራህ ነው ግን ደካማ ነው ሊያድንህ አልቻለም አንተ አደከምከው እንዲያደርገ ከዛ በኋላ አንድ ቁርአን ቀራችልኝ አለ ምን የሚል አለም يأني للذين آمنوا أن تخشع قلوبهم لذكر الله ለእነዛ ምእመናን ልባቸው ለአላህ ግሳጼ የሚፈራበት ጊዜ አልደረሰም ወይ የሚለውን አያት አንበበችልኝ ይላል ልክ እኔም ከንቅልፌ እየጮህኩ ተነሳው ይላል ነዓም አነ الوقت يا رب አው ጊዜው ደርሷል ጌታዬ እያልኩ እያለቀስኩ ተነሳውና ሻወር ወስጄ ታጠብኩ ዷረኩና ወደ መስጊድ መሄድ ጀመርኩ ይላል መስጊድ ገብቼ ሱብሂ ስሰግድ ኢማሙ የመስጊዱ ኢማም ራሱ እቺን ምዕራፍ እየቀራት ነበር ألم يأن للذين آمنوا أن تخشع قلوبهم لذكر الله وتبت إلى الله ودع الله حلقش يتملسك ይላል ለዛኑ ከዛ በኋላ ትልቅ ኢማም ሆነው ትልቅ ህዝቡን ሰብስበው የሚያስተምሩ ኢማም ታላቅ ዓሊም ሆነው ወጡ እና መስጊዱ በር ላይ ህዝብ ከወጣ በኋላ ይቆሙና ያ አብዱል ዓሲ ቱብ ኢላላህ ይሉ ነበር ሁሌ ማታ አንተ አላህን ያመስክ ባሪያው ወደ ጌታ ተመለስ እያሉ የሚያለቅሱ ኢማም ነበሩ ማሊክ ኢብኑ ዲናር አንዴ በጣም የሚገርማችሁ ይህ ኢማም ትልቅ ዓሊም ከሆኑ በኋላ ቤታቸው ውስጥ አንድ ቀን ዚክር ያደረጉ ይያለ አንድ ሌባ ሊሰርቅ ገባ ቤታቸው ሌባ ሲገባ እሳቸው በጥግ ነበሩና ያስተውሉታል ምን እንደሚሰርቅ ያ ሌባ ሲፈልግ የሚሰርቀው አጣ ቤታቸው ምንም የለም መረረውና ተቆጥቶ ሊወጣ ሲል ምትሰርቀው አጣ ነው እንዴ ያሉት አው ቤት የለው ማለት ነው ደግሞ ደፋር እና እንግዳ የሚሰረቅ ልስጣሉትና የውዱሃ ዱዓ አድርገው ሰጡት እስኪ ዱዓ መጀመሪያ ውዱሃ አድርገው መጀመሪያ ውዱሃ አድርገ ረካዓተን ሰገደ እጁን ያዙትና መስጊድ ይዘው ተዱ አብራቸው እሳቸው ተከትለው ሰገደና ሲያበቃ እሳቸው እንዲ ወንበር ላይ ቁጭ ብለው ህዝቡን ማስተማር ሲጀምሩ እሱን አምጥተው ጎናቸው ቁጭ አረጉት ህዝቡ የመስጊዱ ሰው ተገርሟል ከኢማሙ ማሊክ ኢብኑ ዲናር ጥግ የተቀመጠው ምን አይነት ዓሊም ነው ይታገሪ መጣ እንግዳ ነው ብሎ ህዝቡ በትኩረት እንዲያስተዋውቋቸው ፈልጎ ያ ኢማም ምን ذاك الرجل ይሰው ማን ነው አሏቸው አስተዋውቀን እንጂ قال اما هذا جاء ليسرقنا فسرقناه እቺማ ማታ ልሰርቀን መጣኛ ሰርቀናት ነው ማሊክ ኢብኑ ዲናር እንደ አይነት ትልቅ ኢማም ተውባ ሽሩጡን አሟልተ እንዲ ነው ሞኛ ደግ ሰው ከዛ በኋላ ያ ወንጀል ትት አዲስ ፍጡር አዲስ ሰው እሺ ተውበት እንዳንተውበት የሚያግዱ ምንድናቸው አጠረጠር ላደርገው ኢንሻአላህ መዋኒዑ من التوبه الموانع من التوبه እንዳንተውበት ከሚያግዱ ነገሮች ምን ናቸው እስኪ ተመልከቱ እየተወያየን ምን አድርግ አንደኛ ጡሉል አመል አጉል ተስፋ አላህ ይመረኛል ካምፓስ ግራጁዌት ሳደርግ ቀጥብዬ ሙልተዚም ሆናለሁ ይላል እህታችንም ትዳር ስዝ ነው ትላለች ጡሉል አመል ጁማዓ ሶላት ጀምራለሁ ይላል መስጂድ እንል ስትለው ከረመዳን በኋላ ቀጥ ነው ምን ይላል فهل تضمنت الحياه ህይወትን ተማምነህባታል እንዴ ጡሉል አመል አጉል ተስፋ በቃ ነገ ኖራለሁ የሚል ስሜት ይህ ከተውባ ከሚያግደን ነጥቦች አንዱ ነው ቶሎ ወደ አላህ እንዳንመለስ ከሚያግደን ነጥብ ውስጥ ነገ ተውብታለሁ አሁን እርግጠኛ ነኝ ከዚህ ይሄን ዳዕዋን ቆይ ሰማን ሰዎች ምን ያህልን ወደ ቤታውን ሄደን ቶሎ ምን ተውብተው ነገ እንዲህ ብለን እናዘገይ ይህ ሰዎችን ቶሎ ወደ አላህ እንዳይመለሱና ቅድም የገለጽነው ጸጋ እንዳያገኙ ከሚያግዳቸው ነጥብ ውስጥ ነው
አንድ ዑለማዎች ምሳሌ ሲሰጡ ምን ይላሉ አንድ ዛፍን ውሰድ ይላሉ አንድ ወፍራምና ትልቅ ዛፍ ገና ለጋ ያለ ያ ዛፍ ላንድ ጠንካራ ወጣት ልጅ ምን አሉት ቁረጠው ይሄን ዛፍ አሉት ይህ ወጣት ልጅ ምን አለ ነገ ቆርጠዋለሁ ነገ ደግሞ ሲሆን የዛሬ አመት ቆርጠዋለሁ አለ ያ ዛፍ እየወፈረ እየሰፋ እየተለቀ ሲሄድ ይሄ ወጣት ልጅ ያረደ እየሸመገለ ሲሄድ መቁረጥ ይችላል አይችልም لذا الله سبحانه وتعالى يقول والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون والذين إذا فعلوا فاحشة مدفو فاحشة وانجل سيسروا أو ظلموا أنفسهم وهم نفسوچاچون سيبدلوا ذكروا الله يستوسلوا فاستغفروا لذنوبهم ود الله طولو يملسالو ومن يغفر الذنوب إلا الله كالله اسمان ممر الله ولم يسروا مسفرت አይችላል እዛው ላይ አይዘወትሩ ፈውረን ቶሎ ወጥቶ ወደ الله ይመለሳሉ አሁን መንገር ላይ አይነ حرام ላይ ይችላል ወይ ተሳስተ ሱብሂ አልፎ ልታነጋ ይችላል ቶሎ ሰግድ አስተግፍሩላህ ያ ረብ ወለም ይስሩ እዛው ጋር ይዘወትሩ ቤት ከሰራው በኋላ ነው ሪባ ማቆም የሚባል ፎርሙላ የለም እስላም ውስጥ فورا يقول الله تعالى الله توبتكم مهارتا كان يزند على الله كالله للذين يعملون السوء بجهالة وانجل بجهالة سايقوم يسروا بجهالة مالت جاهلون مالتنا زنا مهونون سايق يسرى مالتنا أدلم بجهالة مالت جهالة مقام الله يا الله هيالنت رستو وانجل استيور كالي سادل بجهالة مالت تفسيره هنا لك يودكنا ግን እዛው ላይ ይዘወትሩም ثم يتوبون من قريب ቶሎ ይመለሳሉ ምን ይላል አንድ ገጣሚ ይህን ግጥም ሰውት تزود للذي لا بد منه فإن الموت ميقات العباد أترضى أن تكون رفيق قوم لهم زاد وأنت بغير زاد سبحان الله تزود للذي لا بد منه ممتعته يقد لهونه موت تزقاجلت فإن الموت ميقات الميعاد موت يتوسن يتقدم جزي تستون تقبابا لا يستخرون ساعة ولا يستقدمون أترضى تودى لهن أن تكون رفيق قوم يسوش قوادنيا مون تفلقا لهن لهم زاد وأنت بغير زاد الناس سنكاتشون تتكاتشون يزود الله سيدو أنت على تتكمر تفلقا لهن ነገ ተወብታለው ሚል ሞቱል ፈጅአ ቢመጣበስ ቢዝስ አላህ ድንገት ተግባባ እኔ አንድ ታሪክ ልንገራችሁ والله በዘመኑ የተከሰተ አንድ ታሪክ ነው ሰውየው መኪናውን ይዞ እየሄደ ነው አስፋልት ላይ ሲሄድ የትራፊክ መብራት ይበራና ቀይ መብራት ሲበራ ፍሬኑን ይዞ ይቆማል ይሰው ቆሞ ያለ ካነት ልቡነይሃ ይላል ትንሽ ደቂቃ ነው ቆሞ ደቂቃ ማይሞላ ልክ አረንጓዴ መብራቱ ተቀይሮ ህድ ሲባል ሌሎች መኪና ሲያልፉ እሱ እንደቆመ ነው ምንድነው ብለው መጥተው ሲያዩት መሪው ላይ ተደግፎ ሞታል ይሰው መውቱል ፈጅአ ድንገት ነው አሁን ያየን ነው ደም ብዛት አንቆት ይባላል ምን እንታምናለህ والله ምንም ቢታመን ነገር አሁን የለውም እኮ እዛው ላይ ልትሞት ትችላለህ ስለዚህ ሞት አላህ ዑምሩን የነገረው ሰው ነው ነገ ተወብታለው ነው ሙእሚን ፈውራ ነው يقول الله تعالى الله قرآن ላይ ምንድነው የሚለው وسارعوا تشاكلوا الى مغفرة من ربكم ወደ ጌታችሁ ማርታ ሩጡ سوف ነጋረጋዋለሁ የሚባል ጁንዱ من جنود ابليس ነው ይባል የሸይጣን መሳሪያ ነው ነገ ወዲያ ለወደፊት ይሄ የሙስሊም ባህሪ አይደለም طول العمل አሳጥረዋለሁ ሌላው موانع التوبة كتوبة كم يقدونس الاستهانة بالذنب من سرى وانجلن أقلوا معيت إيشي من الله تبله مالت الله سبحانه وتعالى يقول في القرآن وتحسبونه هينا وهو عند الله عظيم إن أنت متسرت وانجل تنشنا وتلالاتشو كالله زندقن كبادنا وانجلو ليلا نيو سستنيو لا ساترو
الاتكال على عفو الإله بال الله مهاري ነው ብሎ መደገፍ ወንጀል ይሰራል ለምንድነው ስትያት الله غفور رحيم ነው ይሄን አሁን እኮ ሰው የሚለው በቃ الله غفور رحيم نعم غفور رحيم ولكنه شديد العقاب رابعا አራተኛ ከመቶበት የሚያግደን ነገር اليأس من المغفرة يا الله እዝነት ተስፋ መቁረጥ እኔ ወንጀል ሰርቼውነት አላህ ይምረኛል ነው ይሄ ራሱ ተስፋ ለዛ አላህ Subhanahu Wa Ta'ala ምን ይላል إنه لا ييأس من روح الله إلا القوم الكافرون كالله تسفى ميقرط يلم كهديان بيهونج مؤمن تسفى يقرط قدم دالو قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله كالله زنتا يقرطم يهنو يلالو خامسا أمستنيو ወንጀሉን ሐቂቃውን አለመረዳት ይላሉ ኢንሻአላህ ከዛው فوائد التوبه ከተውባ ምናተርፈው ትርፍ ምንድነው አንደኛ ጠቅለል ለማድረግ ተክፊሩ السيئات የሰራነው ወንጀል ወደ ይማረልናል ተክፊር ማለት መማር ተግባባ አላህ Subhanahu Wa Ta'ala የሰራነውን ወንጀል ይምረዋል ይህ من ثمرات التوبه ከተውባ ፍሬዎች ከምናገኘው ጥቅም ውስጥ በመቶበቱ አንድ ሰው ይሄን ያገኛል لزانو نبي صلى الله عليه وسلم بحديث من يلالو التائب من الذنب كمن لا ذنب له كونجلو يتملس منم وانجل دلالو سو نج ጨርቅና ثانيا ሁለተኛ التوبة تبدل السيئات الى الحسنات መጥፎን ስራ ቀድም እንዳለው በመቶበታችን ወደ ኸይር ይቀየራል قدم ينببنو مقراف مالتنا ثالثا سستنيا التوبة سبب في الحياة الهديئة المطمئنة الدنيا لي رجايا لهيوت يتأفت هيوت منور يفلقه توبة مع بزات اللبت يقول الله تعالى الله سبحانه وتعالى قرآن من إلال وأن استغفروا ربكم ثم توبوا إليه يمتعكم متاعا حسنا إلى أجل مسمى وأن استغفروا ربكم ودقيتاتوا استغفار أدرقوا ثم توبوا إليه ودسوا تملسوا يمتعكم متاعا حسنا الدنيا لي طرو متاك من يتاك ما تشوهل إلى أجل مسمى اسكتوا السنة زيغاب بدرس الدنيا لي رقا لهيوت منور يفلقه كتوبة تقرأيت ومنور ينور بتل رابعا يتوبتكم التوبة سبب في ساعة الرزق ሁላችን ያላየነው የንግድ ፈን ያጠናን ያለነው አይደል እቺ ታተርፋለች እቺ ታተርፍም ነው አይደል ይሄ ሁላችሁን የንግድ ዘርፍ ነው ነግራችሁ يقول الله سبحانه وتعالى من إلال وقلت استغفروا ربكم نبي الله نوح من قالوا ወደ ጌታችሁ ተመለሱ አልኳቸው ጌታዬ انه كان غفارا እሱ ወንጀሎችን መሐሪ ነው يرسل السماء عليكم مدرارا ሰማዮችን በዝናብ ይለቅላችኋል ويمددكم ይለግሳችኋል بأموال በገንዘብ وبنين በልጆች والله ሪዝቁ ጠበብ ያለበት ንግዱ ምርታማ ያልሆነበት ሰው استغفار ማብዛት ለዛ ነው አንዱ ነብዩ ሰለላሁ ዐለይሂ ወሰለም መጣን ሪዝቄም ቢያለኝ አላችሁ ተውባ አብዛሉ استغفار ሪዝቅ ይሰፋል ወደ ተውባ ስታበዛ استغفار ስታደርግ ሪዝቅ እየሰፋ ነው መሄድ خامسا التوبة تطهر قلب التائب የሚተውበት ሰው ልቡን ታጠራዋለች ተውበቷ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ አንድ ሰው አንድ ወንጀል ሲሰራ ጥቁር ነጥብ ልቡ ላይ ይጻፍበታል ሲተውበት ያቺ ነጥብ ትነሳለች አይገርም ሱብሃንአላህ አለ ያልተውበት እንደሆነ ይሄ ጥቁር ነጥብ እየተደራረበ ራሃን ይሰራል ይደዘደዛል الله قرآن لي يالو راني متالالو كلابل ران على قلوبهم لباتشو لي تدسدز يسروت ينبرو انجي انا لبني ياسدالنو امست سدستنياو التوبة سبب الفلاح في الدنيا والآخرة وده توبة مملس بالدنيا بآخرام فلاح نجا وطعنا يقول الله تبارك وتعالى الله سبحانه وتعالى قرآن لمن إلال فأما من تاب يتوبت وآمن وعمل صالحا خير سراي سراس كتلو فأسى أن يكون من المفلحين كدقا فلح كم يوتوتنا ميو فأما من تاب وآمن وعمل
صالحا فعسى أن يكون من المفلحين. يتوبة انتك ما يحشو الدنيا آخرام لي فلاح آخرام من الهلال. يقول الله تبارك وتعالى إلا من تاب وآمن وعمل صالحا خير يسكتل فأولئك يدخلون الجنة جنة جبال النزي ولا يظلمون شيئا. تكيتم أي بدلوا عوامل الثبات على التوبة. توبة ليس أنتن اندنكوي ميردان نقر من دنو سوش بزوك زي تعالى توبة يملسالو عمد سايمولو ينشراتتال رمضان لي قبزنو يشولكال لمن من الالو علماء ميقز نقر بتوبة لين السنة مفارقة الأصحاب الذي يذكرونك به أو يدعونك إليه. يان وانجل ميستاوسون قوادنيوش مراك بتاعم بزو سو يتوبتال رمضان دوتا اعتكاف دوتا كدرو قوادنيوشو غايولال بزاو طفتو يقرال. ያን ወንጀል ሊያስታውሱ የሚችሉ ሰዎችን መራቅ ወይም ወደዛ የሚጠሩ ሰዎችን መሸሸት ተግባባ። ይህ በጣም የሚጠቅመን መሳሪያ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰሒህ ሙስሊም ላይ አንድን ታሪክ ይናገራሉ። ታሪኩን ታውቁታላችሁ። ይህ ታሪክ ምንድነው? የአንድ ሰው ታሪክ ነው። ሰውየው 99 ነፍስ ገድሏል በበኒ እስራኤሎች ዘመን 99 ነፍስ ሱብሃንአላህ ገደለና አንዴ ወደ አላህ መመለስ ፈለገ። ولكن فشك ይላሉ ተጠራጠረ አላህ ይምረኛል አይምረኝም فسأل عن أعلم أهل الأرض መሬት ላይ ያለን ሙፍቲ ንገሩ ሲላቸው فدل على رجل عابد الراهب አላህን የሚገዛ ዓቢድና ራሂብ ከሆነ ሰው አመላከቱት ዒልም ከሌለው ሄደና ለዛ ሰው ምን አለው እኔ 99 ሰው ገድያለሁ ብመለስ አላህ ይምረኛልን ወይ? ያን ራሂብ ዓቢዶች ናቸው ራሂቦች አላህን ሲገዙ ወንጀል የማያውቁ ሰዎች ናቸው። እንዴት አንድ ሰው 99 ሰው ነፍስ ይገላል ብለው ገርሟቸዋል። ከዛ ምን አሉት ላ ليس لك توبة አሉት። እንዴ አላህ ይምረውም 90 አንገት ቁርጣ አንተ فغضب الرجل فكمل بالمئة الى النبي صلى الله عليه وسلم ተቆጣና እሱን ዘው ቀንጥሶ መቶ ሞላበት። አላህ ካልማረኛ አንተ ሰፊት የምትሰራለህ በሱ መቶ ሞላ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ فسأل عن أعلم أهل الأرض ليلة عالم ነው አመላክቱኝ እምላችሁ አመላክ فدل إلى رجل عالم ትልቅ ዓሊም አመላከቱት። فأتاه ወደዛ ሰው የመጣና ምን አለው እኔ 100 ነፍስ ገድያለሁ በመለስ አላህ ይምረኛል ይላል። ሱብሃንአላህ ይሄ ዓሊም እንዳለ ታውቃላችሁ ومن يحول بينك وبين التوبة በአንተና በተውባ መሃል የሚገባ ግርዶሹ ማን ነው? አው አላህ ይምራሃል። ولكن لو ነገር ግን ولكن لو انطلق الى ارض كذا وكذا ወደሆነች ደግ መሬት አለች ወደዛ ሄድ فإن فيها قوما صالحون فاعبد الله معهم ከነዛ ጋር ሄድና ደጋግ ሰዎች የሚኖሩበት ቦታ ነው ከነሱ ጋር ሄድ አላህን ተገዛል። ولا ترجع الى بلدك ወደ ሰፈር ወደ ሀገር እንዳትመለስ فإنها أرض سوء የመጥፎ ሰዎች ቦታ ናት። ምን አለው ቦታህን ልቀቅና ሂድ። ሰውየው ተውባ መስራት ከፈለገ የድሮ ጓደኞች ሊደምር ይገባል። አሁን ካስኩት አቋም ቆይ ይሄዳል አይሄድም ሊቆርጥ ይገባል መስመሩ። ከዛ ይህ ሰው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ወደ አላህ ተመልሶ ወደዛች ሀገር መሮጥ ጀመረ። ሱብሃንአላህ وعجلت إليك ربي لترضى ወደ ተውብቶ ወደዛች ሀገር ሲሄድ መንገድ ላይ ሞት መጣበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሞት 50% ወደ ሳሌዎች ሀገር እንደሄደ 50% ከመጥፎ ሀገር እንደሸሸ መሃል ላይ እንዳለ ሞት መጣ ያዘ። ምን ያድርግ? ሁለት መላእክቶች ወረዱ የጀሃነምና የጀነት መላእክቶች ወረዱ። የጀሃነም መላእክቶች ምን አሉ إنه قتل 100 نفس ولم يعمل خيرا قط خير سرتاكم 100 نفس قالوا جهنم من وسدوال. وقالت ملائكة الرحمة يا الله ملائكوش دمو يا جنة ملائكوش من قالوا جاء تائبا مقبلا بقلبه إلى الله توبتو بلبو تزصتون يمتا جنة من وسدو. الله سبحانه وتعالى يعني ملائكة لا كل دانينة ميداني لكننا بولدتو مهال دانينة تقوم ليلة ملائكة يا ملائكة من قال قيسوا ما بين الأرضين بولدتو بوتوش مهال لكو فإلى أيتهما كان أدنى فهو له
ሁለቱም ቦታዎች ለኩ ተግባባ ወደ መጥፎይቱ ሀገር ከቀረበ የጀሃነም ነው ወደ ጥሩይቱ ሀገር ቀርበ ከሆነ የጀነት ነው الله سبحانه وتعالى كزيلي إذنة لكك فأوحى الله تعالى إلى الأرض الصالحة لدقوا قرأ الله من آلت أن تقربي ودموتو باري تلتج إنها تتأجالت لأسف اللي تكونوا مترون وإلى الأرض الخبيثة ودمطفوا قرأ من آلت أن تباعدي راكي شمكك كبالت سيلكوت ملايكوش بسنزر ودمي فلقات أقر كربا يجنة ملايكوش جازو تنسى تزي عالم يمكروا من دنو ولا ترجع إلى أرضك ودمريت عتملس توبة ما درج يفلقسو كمي سرا وانجل يان قد لك أسك صبت كمي تشيلا وانجل بوتا مراك علبت لمالتنو بتأمر زمي له عفوا أسأل الله أن يتقبل توبتنا ويغسل حوبتنا اللهم كما جمعتنا في هذه المكان على غير أنساب تضمنا ولا دنيا تجمعنا اللهم اجمعنا تحت عرشك يوم القيامة واجمعنا في جناتك إخوانا على سرور متقابلين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وآخر دعوانا الحمد لله رب العالمين السلام عليكم ورحمة الله تعالى وبركاته